ፋይናንስሊ ቢሰራ ምን ሰው አይደለም አትሊስት ቢሊየነር ሚሊየነር የሆነ ሰው አትሊስት come on no way ሚሊየነር ቢሊየነር ነው የምትፈልጊው እናቱ አሎ ሰላም ዩቲዩብ እንዴት ናችሁ? ዛሬ በሌላ አዲስ ቪዲዮ ተመልሰናል። እስቲ የሆነ ቪዲዮ ከፍተን ሪአክት እናደርጋለን። ዴቲንግ ምናምን ነው ብዙ ቲክቶክ ላይ ሲመላለስ አይቼው ነው እሱ ቪዲዮ የተቆራረጡ ቪዲዮዎችን እስቲ ሙሉ ቪዲዮን ከእናንተ ጋር ሆኜ ለምን ሪአክት አላደርግበትም ብዬ ነው። ለዚህ ዩቲዩብ አዲስ ከሆናችሁ ፕሊዝ አሳድጉን በእናታችሁ። ቆመን እኮ መቶ ሰብስክራይብ ለመሙላት ራሱ ዳገት ነው የሆነብኛል። ዳገት እያንዳንዳቸው እጃቸው ላይ እየሄድኩ ነው ሰብስክራይብ ሳስደርግ የነበረውና አሁንም እስቲ ፕሊስ ዩቲዩብን ሰብስክራይብ አድርጉልኝ በፈጠራችሁ ለምናችኋለሁ ትላለ። በሆነ አጋጣሚ ዩቲዩባችሁ ላይ ከምጣ ዝም ብላችሁ 1000 ከገባው በኋላ ከዛ በኋላ ኮንቴንቴን አይታችሁ አንሰብስክራይብ ማድረግ ትችላላችሁ። ግን 1000 እስኪሞላ ግን ሞኔታይዝ እስኪሆን ቪዲዮቹ እስኪመጡ ግን በጣም ሀሰል ነው ዩቲዩብ እንደ ሌሎች ሶሻል ሚዲያዎች ስላልሆነ ማለት ነው። ፕሊዝ ድጋፍ ያስፈልጋል። ድጋፍ እኔ በጣም እንደዚህ ብለው የሚናገሩ ዩቲዩበሮች ሲኖሩ ወዲያውኑ ሰብስክራይብ ማድረጋቸው ኮንቴንታቸው ለኔ የማያስፈልገኝም ቢሆን ማለት ነው። ምክንያቱም 1000 ከሞሉ በኋላ ችግር የለውም ከዛ በኋላ ኮንቴንቱን ማይቶ አንፎሎ ማድረግ ስለሚቻል ማን ሰብስክራይብ። ስለዚህ ፕሊዝ ይሄ ዩቲዩብ ቻናል ወደ እናንተ ጋር ከመጣ ሰብስክራይብ የሚለው ተጫኑ ፕሊዝ። ይመቻችሁ። ወደ ቪዲዮ ኦኬ እሺ ወደ ቪዲዮ እንገባለን። እሺ ኢንትሮ እናፍጥነው። አይሸፈንም እንዴ? አይሸፈንም። እናየዋለን። አሃ እንደዛ ከሆነ አሪፍ ነው። ኮንደና ቆያችሁ። እሺ መዞር ትችላላችሁ። እሺ ምረጡት። ስማችሁን ንገሩ። ኤልሳ፣ ቢታኒያ፣ አፎሚያ፣ ቃል። ኤልሳ፣ አፎሚያ፣ ቃል። ሶፊ ይባላለሁ። ሶፎንያስ ነው ሙሉ ስሜ። የድሬዳዋ ልጅ ነኝ። ከድሬዳዋ ነው የመጣሁት። ኢንሳ፣ አፎሚያ ሁለቱ ማን ነው ስማቸው? ኢንሳ ምንድነው? ኢንሳ ይሄ የደህንነት ድርጅቱ አይደል እንዴ? ስም ነው እንዴ እሱ ነገር? አይ ስማቸው በስነ ስርዓት እንስማ። ለማለስ ወደ ኤልሳ፣ ቢታኒያ፣ አፎሚያ፣ ሶፊ ይባላል። ኢንሳ፣ ቢታኒያ፣ አፎሚያ፣ ቃል ኮመን ኔም ነው። አፎሚያ የማይታወቅ ስም ነው። ኢንሳ የደህንነት ሚኒስቴር ነው። ኢንሳ አሩሎ ለምን እንዴት ስም እንደሆነ ባላቀም እሺ አርግላችሁ ስማችሁ ከሆነ ሶፎንያስ ነው ሙሉ ስሜ። የድሬዳዋ ልጅ ነኝ። ዴም ሶፎንያስ ብሮ ሶፎንያስ ማይ ፌቨሪት ኔም ሶፎንያስ አልቀባጥር። ለማንኛውም ሶፎንያስ የሚባል ስም አለ እኔ ፋሚሊ ላይ ስላለ አውቀዋለሁ። ስም ሶፎንያስ በጣም ብዙ ስሞች አሉ ማለት ብዙ ሰዎች የላቸውም። ሶፎንያስ የሚባል ስም ጥቂት ሰዎች ናቸው ያሉት ምድር ላይ ማለት ነው ኢትዮጵያ ውስጥ። እሺ ከድሬዳዋ ነው የመጣሁት። ድሬዳዋ ማመጣሽ ታውቃላችሁ? ድሬዳዋ ነው ያውቃለሁ። ታውቂያለሽ? እንዴት አይሽ? አሪፍ ነው። ብዙም ከብድ ሰው አይደለም። የለም እስቲ በዚህ አጋጣሚ ማለት ነው እኔም ድሬዳዋ ነበርኩኝ ላስት ይር ለመጀመሪያ ጊዜ በህይወቴ ድሬዳዋ የሄድኩት ማለት ነውና የድሬዳዋ ሰዎች ግን ፍቅር ናቸው። ፍቅር ምንም በቃ በጣም ፍቅር ነው ያለው። ጭው ያለ ምን አለ ምናምን ወደ ከሰዓቷ ጋማ ከሄድን የዛች ሰዓት ላይ ከሄድንማ በስማ የጭወታ ማለት ባጃጆች መብዛት ምናምን። ግን በዚህ አጋጣሚ የድሬ አላደገችም። በጣም ኋላ ቀር ነው ማለት ከተማዋ በጣም እንትን ያለ ነው። በጣም እንትን እድገት ያስፈልጋታል። አትሊስት ኮሪደር ልማቱ እንኳን መግባት አለበት። በጣም ልማት ይጎላል። የተረሳሽ ከተማ ናት እውነት ለመናገር ለሀቅ ማለት ነው። ሌላው ሰው ግን ፍቅር እንቀጥልሽ። ስለራስሽ ማለት ምን ይመችሻል? ሆቢሽ ምንድነው? በትርፍ ሰዓትሽ ምን ማድረግ ያስደስትሻል? መተኛት ነው የሚያስደስተኝ። ከሞ መተኛት እኮ ድህነት ነው። ገና ወንድ ልጅ ተማለች ነው የምትተኛው።
መተኛት ያስደስተኛል። መተኛት ያስደስታል እንዴ ጋይስ? አላውቅም ይሄንን። እሺ ቀጥይ። ምንም ሆቢ የለኝም። ያ እሺ ምንም ሆቢ የለኝም። ይሄ ነገር ድራማ ነው ስክሪፕት ነው ወይስ ትክክለኛ ነው? ትክክለኛ ኦፒኒየን ነው የምታወራው እንደዚህ? ነገ እኮ የህይወቱ አካል የሚሆን ሰው እኮ ይሄንን ቪዲዮ ሲያይ እኮ እንትን ይላታል። ፋሚሊ ምናምን እንዴት ነው? ራዕይ የላትም እንዴ? ዝም ብላ በደመነፍስ ነው እንዴት ነው? እንደሆነ ሌዚ ፐርሰናሊቲ በማሰብ መተኛት፣ አኒሜ ፊልም ማየት እና መብላት። ጓደኞቼ ካም ኦን ብሮ ጌታ ወይ ትዕግስቱ ስጠኝ። እኛ እኮ አረጀን እኮ ዘንድሮ። እንዴ ትውልዱ ምን ላይ ነው ያለው? ምንድነው እያላችሁኝ ያለ ነው? አልገባኝም። መተኛት፣ አኒሜሽን ማየት፣ መብላት ሆቢሽ እሱ ነው? ምንድነው? ምን ጉድ ናችሁ? ምንድነው? ከየት ነው የምትመጡት? ማለት ማን ነው? ምንድናችሁ? የትኛውን ተማምናችሁ ነው? መንግስት የዜግነት ይሰጣችኋል እንዴ ቁጭ ብላችሁ እንድትበሉ? ሆቢሽ ምንድነው? መተኛት፣ መብላት፣ አኒሜሽን ማየት። ጌታ ወይ ድረስ። እሺ ቀጥሉሽ። እንዳትመርጥ፣ እኔ ሁለቱን እንዳትመርጥ ከጨራሽ። ማሰብ ለአዳርም ራሱ ቢሆኑ ሰዎች አይደሉም። እሺ ከጓደኞች ጋር መገናኘት፣ ፊልም ማየት። ፊልም ምናምን ታያለሽ? ሁሉም ይመቸኛል። ሮማንቲክም ሆረርም ሁሉም ይመቸኛል። እኮ ፌቨራይትሽ ምንድን ነው? ፊልም እስካሁን ካየሁት ነው ሪዴሚንግ ላቭ። አላየሁትም ግን እሺ። እኔ መዝናናት። ያንቺ ጥሩ ነው። ቆይ ያንቺኛዋ ቆይ እንደርስበታለን። መዝናናት ብለሽ ጀመርሽ። እሺ ያንቺኛዋ ቆንጆ ነው። ፊልም ማየት፣ ከዛ ምንድን ነው ያለችው? መተኛት አላለችማ። ፊልም ማየት፣ ከጓደኞቼ ጋር መገናኘት which is good። ሆቢሽ እሱ ከሆነ is fine። ከሌሎቹ ይሻላል ያንቺ። እሺ ያንቺ ለምሳሌ ብዙ አይነት መዝናናት አለ። ከማዘሬ ጋር ምናምን መውጣት ይመቸኛል። እሺ ቆይ መዝናናት ይመችሻል፣ ግን ከማን ጋር ነው የምትዝናኙ? ከማዘርሽ ጋር ነው የምትወጪው? ውጪ ምንድን ነው የምትዝናኙት? ወጣችሁ ከማዘርሽ? ማዘርሽ ይዘውሽ የሚሄዱት ወይ ድር ነው ወይ ቤተክርስቲያን ነው ወይ ማህበር ነው። ትሽ ጋር ብትሄጂው የት ነው የምትዝናኙ ከእናትሽ ጋር? ምን ጉድ ናችሁ እናንተ ዘንድሮ ግን። እሺ ምንድን ነው የምትጠብቁት? ማለት ምንድን ነው ሉክ የምታደርጉት? መጀመሪያ ከብዙ አንግል አየዋለሁ። አሁን ለምሳሌ አሁን አንቺ ታይፕ ወንድ ልጅ የምታዩት ማለት መጀመሪያ ምኑን ነው የምትወዱት አትልም እንዴ? አልገባኝም። ራሱ አጠያይቁ። እንግሊዘኛ ለመቀላቀል እየሞከራችሁ ግራ አታጋቡ። ወይ እንግሊዘኛውን አውሩ ወይ አማርኛውን አውሩ። አታምታቱ። አሁን የሚለው ነገር ሉክ የምታደርጊው ምንድን ነው ሉክ የምታደርጊው? የወንድ ልጅን ምኑን ነው የምትወጂው? ምኑ ይመችሻል? ምንድን ነው የምትፈልጊው? ወንድ ልጅ እንዲህ ቢሆን ምንድን ነው የምትፈልጊው ብሎ መጠየቅ ነው ያለበት። አንተ ራሱን ከፍ ነገር ነሽ። ቀጥታ በይምረምልሽ አክቹዋሊ ፋይናንሻሊ ስቴብል የሆነ ሰው ኢትስ ማይ ታይፕ እና ረጅም ቢሆን በቃ ይሄ ብቻ ነው እንትንሽ ማለት ነው መስፈርትሽ። እንደን ደግሞ ሃምብል ቢሆን ላይክ ትሪት የሚያደርገኝ አይነት ሰው። መጀመሪያ ቁመት። ቆይ አንቺን እንመለስበታለን። አንቺኛዋ ምንድን ነው ያልሽው? ሃምብል ትሁት ማለት ነው። አማርኛው ትሁት እና ደግሞ በፋይናንሻል ጥሩ የሆነ እና የሚንከባከብሽ which is ምርጫሽ ጥሩ ነው ማለት ማንኛውም ሴት የምትመርጠውን አይነት አመራረጥ ነው የመረጥሽው። ተቀበለንሻል። ያውኗ አሪፍ ናት። ከቀድሞ መብላት መተኛት ከሚለው ሆቢሽ ይሄኛው ከወንድ ልጅ ምንድን ነው የምትፈልጊው? አሪፍ ነው። ይሄ በጣም ወድጄዋለሁ። በጣም አሪፍ ነው። እሺ ቀጥይ። አንቺኛዋ ደግሞ ሁለተኛ ደግሞ ታማኝ ነው ወይ? እንዴት ነው ፐርሰናሊቲው? እሱ ማተር ያደርጋል። ሶስተኛ ላይክ ፋይናንሻል ኢዝ መስት። ሌላው የሚቀየር ነው፣ ችግር የለም። ቆይ ደርሰናል። ፋይናንሻል መስት ነው። ኦኬ እሱ ግድ ነው። ከወንድ ልጅ እሱን አይደል የሚጠብቁት? ፋይናንሻል ከዛ ታማኝነት ነው ያለችው። አይ ቲንክ ቆይ ወደኋላ ማለት እንዳዳም ከፈተፈትኩ እያቀርማ እያንደልቃላችሁ ነው መፈትፈት ያለብኝ። መስፈርትሽ እንደን ደግሞ ሃምብል ቢሆን ላይክ ትሪት የሚያደርገኝ አይነት ሰው። መጀመሪያ ቁመት ኢዝ መስት። ቁመት ኦኬ እሺ። ሁለተኛ ደግሞ ታማኝ ነው ወይ? እንዴት ነው ፐርሰናሊቲው?
እሱ ማተር ያደርጋል። ሶስተኛ ላይክ ፋይናንሻል ኢዝ መስት። ሌላው የሚቀየር ነው፣ ችግር የለም። ታማኝ ከሆነ ምኑን ነው የምትቀይሪው? ታማኝ ካልሽ ፋይናንሻል ካለው ቁመቱ ረዥም ከሆነ ሌላ ምንድን ነው ለመቀየር ያሰብሽው? ማለት ምን እንዲሆን ነው ከዚህ በላይ ማለት ምን ፈለግሽ? ታማኝ ሆኗል፣ ቺታ አያረግብሽም፣ ሌላ ሴት ጋር ሄድም። ቁመትሽ ምርጫሽ ነው። መልኩን አትቀይር። ምን መልኩን ልገለብጪው? ሜካፕ ልታስቀቢው ነው? አልገባኝም። ኦልሬዲ እኮ በቃ ምርጫሽ እኮ ምርጫሽ ነው። በቃ ተናግረሽ ፐርሰናሊቲ ሌላው ለኔ መጀመሪያ ፐርሰናሊቲ ማለት ኢንትሮቨርት ኤክስትሮቨርት ማለት ሰው ነው መሆን ያለበት። ተንከባካቢ ከምንም በላይ ለሴት ክብር ያለው ራሱ የሚጠብቅ ሰርቶ መለወጥ የሚፈልግ እኔ ስፖይል የሚያደርገኝ በቃ መርጬልሃለሁ። እቺ ሴት አሪፍ ናት። እቺ ሴት አሪፍ ናት ብሮ። እቺ ሴት አሪፍ ናት። ቁጥር 2 ያለችዋ ሴት ተስማሚ ናት። በጣም ተስማሚ ናት። በቃ ሰርተን እንለወጣለን። ፋይናንሻል ታርጌት ታርጋ ካልፈለገች ሰርተን እንለወጣለን ካለች እቺ ያንተ ሴት ናት። የምሬ ነው የምልህ። ምክንያቱም አንተ ገንዘብ ይሄ ጋለ ማለት ነው 20 ሴት ታስደረድራለህ። ምንም ይሄ ግልጽ ነው። ግን ምንም ሳይኖር ግን አይ ችግር የለውም ፐርሰናሊቲው ትሁት መሆኑን ታማኝ መሆኑን ሰራተኛ ለመለወጥ በጣም ዝግጁ ከሆነ እፈልገዋለሁ ካለች እቺ ያንተ ሴት ናት። እቺ ሁላችሁም ወንዶች መምረጥ ያለባችሁ እንደዚህ አይነት ሴቶችን ነው። የምሬ ነው። እንደውም እኔ አንዳንዴ ማለት ነው ብር ያለው ሰው በቃ ላይክ ሚሊዮነር የሆነ ቢሊዮነር የሆነ ሰው ለምንድን ነው የሚያገባው? 50% ለመስጠት ምንም የሌላትን ሴት እንዴት ነው ቤት የምታስገባው? ማለት ምን ትዳር እኔ ያኔ አይጠቅመው አይታየኝም። ባይዘው እኔ ሀብታም ከሆንኩኝ በኋላ ትዳር መያዘው ምንድን ልታረግ ነው የምትመጣው? ነው ህይወት ላይ ልጅ ለመውለድ ብቻ ነው የምትመጣው? ምንም 5 ሳንቲም ሳይኖራት ነው ለመካፈሉ። ብር ካለ ማንም ሴት ትወዳለች። ማንም ሴት ምንም አትቀርም። ባለትዳር የሆነች ሁላ ታፋታለህ። የባለስልጣን ሚስት ታፋታለህ። ከሱ የበለጠ በቃ ካለችበት ላይ ህይወት የበለጠ ገንዘብ ካለ አንተ ነው ምርጫው። ይሄ ምንም ግልጽ ነው። ስለዚህ እቺ በጣም ጥሩ አስተሳሰብ ነው ያለው። እሺ እንካ ሪስፔክት ያለው ለኔ ማለት እና ፍሬንድሊ ያልሆነ ከብዙ ሴቶች ጋር እድሜሽን አልነገርሽኝም። 20 ዓመቴ ነው። 20 ያ ተማሪ ነሽ? አምናት ኮሌጅ ነው ተማሪ ማለት ተማሪ እት ኮሌጅ ስራ የራስሽ ወይስ የራሴ እንደዛ ነገር እንደዛ ተማሪ በቃ እቺ ልጅ በጣም ጥሩ ናት። ያቺ ሰራተኛ ናት። እስቲ ሌሎቹ እቺ ምንም አሰራም። እቺ የመጀመሪያው 4ኛ ላይ ያለችው እሷ ብዬሻለሁ። አንቺ እኔ መንዝሊ ቢሰራ ምን ሰው አይደለም። አትሊስት ቢሊዮነር ሚሊዮነር የሆነ ሰው አትሊስት come on no way ሚሊዮነር ቢሊዮነር ነው የምትፈልጊው? እናቱ አሎ እቺ ቪዲዮ ለተቆርጣ ያየኋት ቲክታክ ላይ ቢሊዮነር እንደ ሚሊዮነር ማለት ቢሊዮነር እኮ ከሚሊዮነር ሃይ እኮ ነው፣ ከፍ ያለ ነው። እንዴ ምን እሺ ነው? ምን እያሰብሽ ነው? እኔ ቢሊዮነር እኮ ያቺ ብታረቅልኛለሽ በዜሮ ምንም ቤት የምትቀመጪ ፊልም ማየት መብላት የምትወጂ ሴት ምን ስለሆንኩ ነው 50% እንድትወስድብኝ ነው ማመጣሽ? አንቺ ነው ይወጣ ይሄ ሾው እንደውም ላንቺ አይመጥንሽም። እንደው እዚህ ሾው ላይ የሚመጡ ሚሊዮነር ይሆናሉ ብለሽ ማሰብሽ ራሱ አረኑ አየር ለሚያስካሉ በስተቀር እንዴ ቢሊዮነር ነው የምፈልገው። ያንቺስ ከፋ። እሺ ቀጥሽ። ሚሊዮነር ወይ ደግሞ ቢሊዮነር የሆነ ሰው አንቺ በዛ ሪሌሽን ላይ ምር ኦፈር የምታደርጊው ራስሽን ለመሸጥ የወሰድሽ ሰው ነሽ አንቺ። ኦፈር ምንድነው የምታደርገው? ራስሽን ነው የምትሸጪው። ምንም ሳይኖርሽ ኤጁኬሽን የለሽም፣ የስራ ፍላጎት የለሽም። በቃ ቢሊዮነር ሚሊዮነር የሆነ ወንድ ብቻ ነው የምፈልገው። ራሴን ኦፈር ንግድ ላይ ነው ያስቀመጥሽው። አሁን አንቺ ሾፕ ላይ ነው ያለሽው። ለምን ኦንላይን ላይ አትቀመጭም? ግን ሰው አይገዛሽም። ኧረ መስማ ምን አይነት የተመታ ትውልድ ነው እየመጣ ያለው ግን። እሺ እንቀጥልሽ። ስለዚህ አንቺ ራስሽን እንደ ፕራይዝ ነው ያቀረብሽው ማለት ነው እኮ። እኔ በጸባይ ወንድ ላይ ብዙ እንትን አይደለም። ምክንያቱም የሆነ ሰዓት ላይ የሆነ ነገር ቢያደርግልኝ እንዲያርግች ይሻላል ብሎ ማውራቱ ስለማይቀር I'm gonna handle myself, he's gonna handle himself። ግን አንዳንድ
ጎበዝ እንደ አይነት ሴት ነው የምትፈልገው። ኦፍኮርስ አንቺ ህይወትሽን ከሆነ ነገር ላይ አውጥቶሽ ከሆነ ማውራቱ አይቀርም። ስለዚህ ያንን ነገር የማፈልግ ከሆነ በራስሽ ጥሩ ነው። የዚችኛው ጥሩ ነው። አትሊስት የእሱ ህይወት ላይ ስትመጪ የተወሰነ ነገር ይዘሽ መምጣት አለብሽ፣ ባዶ እጅሽን። ምክንያቱም ባዶ እጅሽን ሻንጣ ጎትተሽ ከመጣሽ የእሱን ነገር ስለምትወስጂ ነገ የኔን ወሰደች እኔ ነኝ እንዲያረኩላት ብሎ ያወራብኛል ብለሽ ፈርተሻል። ያንቺ ጥሩ ነው። አንቺ ፈጣጣ አይደለች፣ ምችኛዋ ግን ፈጣጣ ናት። ጌታ ወይ ድረስ እንደሚያደርገው ነገር ቢኖር ጥሩ ነው። ትንሽ ስፔንድ ማድረግ ነው እንጂ አንቺ ራስሽንም ስራ ላይ መስራት I'm gonna spend on myself ግን I'm not gonna spend on you እሱማ ልክ ነው። እንዴት ሴት ልጅ ወንድ ልጅ ላይ ስፔንድ ታደርጋለች? ኦ ማይ ዴይ ብሮ። እኔ ግን እኮ ግራ የሚገባኝ ነገር ወንድ ልጅ ግዴታ ማለት ቴክ ኬር ማድረግ ያለበት እሱ ብቻ ነው? እናንተ ወንድ ልጅ ቴክ ኬር ማድረግ የለባችሁ? በላይፍ ሂደት እኮ ወንድ ልጅ እኮ ስቴብል ላይሆን ይችላል እኮ፣ ሊንገጫገጭ ይችላል፣ ገንዘብ ላይኖረው ይችላል፣ ሊከስር ይችላል ቢዝነሱ። ያኔ ሰፖርት ብታረጉት ምንድነው ችግሩ? ወንድ ልጅ ፍቅረኛሽን ሰፖርት ብታረጉ ምንድነው ችግሩ? በጣም ሰልፊሽ ናችሁ ሴቶች ስትባሉ። አሁን እቺ ጥሩ ሄደች እና ግን አይ ኬር ማይሰልፍ አም ኖት ኬሪንግ ሂዝ ሰልፍ ሱታፋ ኦኬ never በበር በቂ ከሆነ ለራሱ ማስተዳደርም ሆነ የሚያስፈልገው ነገር ለማሟላት እኮ ለምሳሌ አቨሬጅ አንቺ አልነገርሽኝም። አቨሬጅ እስከ ስንት ከወንድ በወር መጠኑ ችግር የለውም ብቻ እሱን ያስተዳድረው ለራሱ በቂ ይሁን እንጂ መጠኑ በወራ ከ300,000 በላይ ሜክ ይችኛዋን ተዋትና ቁጥር 2 ያለችዋ በጣም ስማርት ናት። ደግሞ ትንሽም እድሜዋ ተለቅ ያለ ነው መሰለኝ እና እሷ የምታወራው ነገር ማለት ችግር የለውም በቃ ራሱ ቴክ ኬር የሚያደርግበትና የሆነ ገንዘብ ይኖረው የተወሰነ በቃ ማለት ደሞዝተኛ የሚሆን ምናምን። እችኛዋ 300,000 ብር በኢትዮጵያ ህይወት ነው 300,000 ብር በወር ሜክ የሚያደርገው። ከየት ነው የሚያመጣው 300,000 ብር? ማጅራቲምታ በሳምንት ሁለቴ ለምን በወር ሁለቴ አይፎን መስረቅ አለበት ይሄ ሰውዬ? ማጅራመጡ 300,000 ብር ሜክ ለማድረግ ማለት ነው። እሱንም አይፎን 70 ምን ጉድ ነው? ምን ትውልድ ላይ የመጣው ግን ዘንድሮ። እኛ እኮ በእናታችሁ ማስቲካ ጋብዘን፣ ሳምቡሳ ጋብዘን፣ ፓስቲ ጋብዘን እኮ እንዴት የምናደርገው እንደዚህ ኤክስፔንሲቭ የሆነ ካፌ ውሰድን እንኳን ካፌ የምንወስደው እኛ እኮ የበዓል ጊዜ ነው ፍቅረኛችን። በዚህ ድቤሽ 300 ብር ሜክ የሚያደርገው እንደ ነው የምትፈልግ? ጌታዊ ድረስ እኔ ወር ምናምን አልለው ግን አትሊስት ባንክ አካውንት በሚሊዮን የሚቆጠር ቢኖር። ይህንን ቪዲዮ ሪያክት ማድረግ ላቆም ነው ጋይስ። እኔ በጣም እየመረረኝ ነው ማለት ትዕግስቴን እያስጨረሱት ነው። ይህ ልጅ የአንቺ እድሜ ልክ ነው። አንቺ በሱ እድሜ እኩያ የሆነ ወንድም ሊኖርሽ ይችላል። አለው ብር ቢሊየነር ነው። ይህ ልጅ ከየት ነው የሚያመጣው? እንዳንቺ እኮ ገና ኮሌጅ ጨርሶ ምናምን የመጣ ልጅ ነው እኮ። እድሜያችሁ አንድ እኩል ላይ ናቸው ያላችሁ። አንቺ ሜክ ያላረግሽው ወንድምሽ ሜክ ያላረገው ቤተሰብሽ አባትሽ የሌለውን ብር ከየት ነው የሚያመጣው? ሚሊየነር ሜክ የሚያደርገው አብረን ሰርተን እንለወጣለን የሚል ትውልድ ነው የጠፋው ዘንድሮ በኢየሱስ ስም። እሺ እንቀጥልሽ። ዶላር ቢሆንም አይደብረኝም። አሁን ይሄ ልጅ በመንግስት በኢንተርፖል ልታስይዥው ነው ያሰብሽው? እርግጠኛ ነኝ በኢንተርፖል ልታስይዥው ነው ያሰብሽው። በቃ ይሄ ልጅ ተስፋ አስቆርጠሽዋል። ጭራሽ በዶላር ነው ሜክ ማድረግ ያለበት በብርም አይደለም። የገባ ነው ጣጣ። እሺ እንቀጥልሽ። እናንተ አንቺ ራሴ እንደ ፕራይዝ ነው የማቀርበው ብለሻል ማለት እኔ ኢምፕራይዝ ነው ያልሽ ያ ስለ እኔ ቴብል ላይ ምንም ነገር። ስለዚህ አሁን አንቺ የሆነ ሰው ማታቂውም ሰው ቢሆን ፋይናንሻሊ ስቴብል ከሆነ ቀጥታ ራሴን ይዤ እገባለሁ ነው ወይ? ምንም አንቺ ኦፈር የምታደርጊው ነገር የለም ማለት ነው። ብሮ አታደርቀኝ፣ እያደረከኝ ነው። አንተ ራሱ ከትዕግስቴን እያስጨረስከው ነው። በቃ ተናገረች እኮ። እኔ ቲቪ ማየት ነው ደስ የሚለኝ፣ ሙቪ ማየት ነው፣ ቤት መቀመጥ ነው ደስ የሚለኝ፣ መብላት። በቃ እኔ ሚሊየነር ያለው ወንድ ነው የምፈልገዋለች። ሺዝ ዳን በቃ ጨረሰች እኮ። ተናገር። ምንድን ነው የፈለግከው? አልገባኝም ማለት ምንድን ነው የፈለገው? እንደ ፕራይስ ራሷን ካቀረበች እኮ ቆየች እኮ። አሁን ስንት ደቂቃ ነው ይሄን ቪዲዮ? በቃ የምትፈልገው ገንዘብ ያለው ወንድ ነው። ዛሲት በቃ ራሷን አቅርባለች። ኦንላይን ላይ ማርኬት ላይ ለቃለች። አሁን ነገር ትመጣና ደግሞ ቲክቶክ ላይ ደግሞ ያው ራሷን እንትን ትላለች። ሀብታሞች ኑ ምናምን ነገር ምናምን። እሺ አታደርቀኝ አንተ ራሱ እንዳለው ሳይሆን እኔ ምንም ኦፈር የማደርገው ነገር አይኖርም ነው። ከዚህ እንትን ማድረግ ፕሮቫይድ ማድረግ
ወንድ ልጅ ነው። ቆይ ላግዛት ጋይስ ላግዛት አንዴ ላግዛት እያለች ያለችው ምንድነው ባዶ እጄን ሻንጣ ውስጥም ራሱ ብር የሌለው ማለት ነው ልብስ የሌለው ብር አልወድኝ ደግሞ ቅጅ ቢለኝ ሻንጣዬ ውስጥ ልብስ ራሱ አይኖርም ባዶ ሻንጣ ጎትቼ እመጣለሁ አንተ ቤት ከዛ እንዳለ አፎርድ የምታረገኝ የምትሰጠኝ አንተ እንዳለ በጠቅላላው አንተ ነህ እያለች ነው በቃ ዛሴት ሌላ ምንድን ነው የፈለጋችሁት ጋይስ እያልክ አንተ ራሱ አታደርቀኝ እኔ ይሄ ነገር ስክሪፕት ነው እንዴ እኔ ግራ እየተጋባው ነው ቀጥልሽ አንቺ ምንድነው ኦፈር የምታደርጊ ራሴን በቂ ነኝ እኔ ሌላ ምን ኦፈር ላደርግ እችላለሁ አንቺ ስቴብል ኮን ራሱን ከቻለ ነው ያልሽ አንቺ ሚሊዮነር ከሆነ ነው ካልሆነስ አያገኘኝም አንቺ ይሄ ቪዲዮ በጣም ነው ትግስተኛ ጭራሽ ሆኖ ከየት ነው የምትመጡት እኛ እኮ በማስቲካ እኮ ነው ዴት የምናደርገው የነበረው ምን ጀነጀነው የነበረው ሚሊዮነር በዚህ እድሜሽ ሚሊዮነር የሆነ ወንድ ነው የምትፈልግ እንደው እውነት ለመናገር ተሳክቶላችሁ እንኳን ሚሊዮነር ብታገኙ ያ ሚሊዮነር ቢያንስ ከ50 ዓመት በላይ የሆነ ነው እድሜው ባይዘው ከ50 ዓመት በታች የሆነ ሚሊዮነር ኢረር ነው ለመሆን ማለት ነው እሺ ከዛ በኋላ ይሄ ሰው የ50 ዓመት በላይ ሲሆን ደግሞ እስናት ፍቅረኛሽ ሹገር ዳዲ ነው በቃ ቅምጥ ነው የሚያረግሽ ያስቀምጥሻል የምፈልጊውን ነገር ያረጋል ያው ይጫወትብሻል ማለት ነውና እንዴት ነው በዚህ እድሜው ልክ የሆነ ወንድ ሚሊዮነር የምትጠብቁት I don't think so እሺ እንቀጥልሽ በዛ ሪሌሽን ላይ ምንድነው እንትን የምታቀርቢ ምንም ከኔ ጋር ጊዜ ማሳለፍ ብቻ ሜቢ እሱን ብር ስፔንድ በማድረግ ላግዘው እችላለሁ እኔ ላብድ ነው የምር ላብድ ነው እንዴ እኔ ራስ ምታት እየመጣ ነው ገንዘቤን በማጥፋት ትተባበሪ አሁን እኔ ራሴን ኮንትሮል ማድረግ አለብኝ ይሄ ቪዲዮ ረጅም ነው አይ ቲንክ ረጅም ነው መሰለኝ እኔ ወይ ላፍጥ ነው ግራ እየገባኝ ነው ማለት እሺ ግን ያው በእናንተ እነዚህ ያው 3 ከዛችኛው ውጭ ባላችሁ ሴቶች ግን የኢትዮጵያ ሁሉም ሴቶች ግን መወከል ያለባቸው አይመስለኝም እንደናንተ አይነት አስተሳሰብ ጭቃ የሆነ አስተሳሰብ ያላችኋል ብዬ አልገምትም አይኖ ትውልዱ ተበላሽቷል በዚህ ደረጃ ግን አይመስለኝም እና አሁን አንቺ ትግስቴን ያስጨርሽኝ የምር በዚህ ጋር ጥግ ያለችዋል ለምን አታባረራትም አይ ቲንክ አየር አይኮ ደሞር ገንዘብ እኔ ባስፈለገኝ ባጠፋው ልክ እሱ ደግሞ ደሞር የሚሰራው ነው ገባ ስለዚህ አሁን ሚሊዮነር ከሆነ ያ እንጂ አብረን እናድጋለን የምልህ ከሆነ እዛው ነው ስታክም የምትቀረው ገባ ደሞር ስፔንድ ታረግ ደሞር ትሰራለህ ማብሰል ትችላለህ አካን እንስሳት ትወዳለህ ለምሳሌ ድመት ውሻ ራቢት ውሻ ግን ወዳለሁ ውሻ ነው ደስ ይላል ድመት ግን ደስ አለኝ ሰራተኛ ነህ ምንድን ነው የምትሰራው ሰራተኛ ነኝ I have 2 jobs ግን እዚህ ጋር መናገር አልፈልግም ምን እንዳለ ማጽዳት ትችላለህ ቤት ሞልወል ምናምን እሱ ይሰራ ልብስ ማጠብ እሱ ይሰራ እሱ ያህል አቀራ ቤት ማጽዳት ትችላለህ ተብሎ ወንድ አይጠየቅም አይ ኖ የጋራ ስራ ነው ሊያረግ ይችላል ሊያጸዳ ይችላል ግን ለወንድ ልጅ ትሰራለህ ወይ ካፒታል አለህ ወይ ተምራለህ ወይ ምናምን ተብሎ ይጠየቃል ቤት ታጸዳለህ ወይ ኩክ ትጠየቃለህ ኢስ ኦኬ ኩክ ይጠየቃል sometimes እንኳን ኩክ አርጉ እንዲያበላሽ ማለት ስለምትፈልግ ግን ቤት ታጸዳለህ ተብሎ አይጠየቅም እኔ ምን አይነት ወንድ እንደምትፈልጉ አልገባኝም ሶሪ በዚህ ጄነሬሽን ያላችሁ ሰዎች እንዴት ዴት እንደምታረጓቸው አልገባኝም እንደዚህ አይነት የመሳሰሉ ሴቶችን አይደለም እሺ የኋላ ቀር አስተሳሰብ አይደለም ወንድ ልጅና ሴት ልጅ ማለት ነው የራሳቸው የሥራ ዘርፍ አላቸው ጎማሽ ቢፈነዳ ወንድ ልጅ ነው ተጠያቂ ነው ያንቺን ጎማ መጥቶ የሚሰራው እሱ ነው እኔ ብሰራውስ አሁን እኮ አሁን የውጭ ሀገር የፌሚኒስት አይዲያ ምናምን ነው አይደለም ይሄ አንቺ ፐርሰፕሽን እኔ ደግሞ እንደዚህ አይነት ነገር አልቀበልም ይሄ ራሴ እንደዛ ከሆነ ማብሰልም እኮ የሴት ስራ ነው እንዴት ይመስላል እኔ ደግሞ ደስ ይለኛል ምክንያቱም ጂም ምናምን ስለምሰራ ለራሴ ኩክ ማድረግ ደስ ይለኛል እንደዛም ከሆነ ማጽዳቱ አለ ወጥ ሲረጫጭ ምናምን ትተው ነው የምትወጣው እሱ የራሴ እሱ ማጽዳቱ እኮ አለበት ማጽዳትና ቤት ሞልወል ይለያያል የሆነ ነገር ሪሌሽን ላይ ሲገባ
የሴት ስራ ለብቻ አለ የወንድ ስራ ለብቻ አለ እኔ እንደዛ አልከፋፍልም እኮ እሱ ያንቺ ችግር ነው አንቺ ቤት ውስጥ የሆነ ሰው ቢመጣ አንቺ ወተሽ አትጣይልኝም ልጅ አንቺን ሴፍ መሆንሽን ነው እኔ ለአንቺ ፕሮቫይድ አደርጋለሁ አንቺ ግን የቤቱን ነገር ማኔጅ ማድረግ መቻል አለብሽ ይሄ ኋላ ቀር አስተሳሰብ ምናምን ሳይሆን ሪያሊቲ ነው ለእኔ እሱ ነው የሚሰራልኝ እንግዲህ ቆይ ብሮ አትከራከር መከራከርን ቶ ይሄን ክርክሩን ቶ በቃ ኩክ ታረጋለህ ጎበዝ ነህ ጅም ስለምትሰራ ቤት የማጽዳት ግን መጠየቅ የለበትም ግን አጽዳ ቤት ማጽዳት ችግር የለውም ወንድ ልጅ ቢያጸዳ ግን ሴት ልጅ መታ ኦኬ ኩክ ታረጋለህ ቤት ታጸዳለህ ተምናምን ተብሎ ሲጠየቅ ለሞራሉም ደስ አይለውም አንዳንዴ ቀደም እሱም እንደተናገረው ፌሚኒስቶች የውጭ ፌሚኒስቶች ያመጡት ነገርኛ ጣጣ ላይ ባህላችንን የመበረዝ ነገር እየታያሉ እውነት እንደው ትክክል የፌሚኒስት ማስተሳሰብ አዶ ነው ግን አትከራከር አሁን ቀጥል የማግባት ፕሮባቢሊቲሽ ማለት ነው ከ1% ያነሳል that's fine ምክንያቱም አይደለም ሪያሊስቲካሊ ስታስቢ እንደዚህ የሚደረግ ነገር የለም አሁን እሱ ካላበሰለ እሱ ከቤት ካላጸዳ ነው ያላጸዳ መተባበር ያለ ነው አሁን ለምትወዳት ልጅ ወይ ለምትወዳት ሴት you do everything በጠይቀ ለእናትህ የሆነ ነገር ስታዘዝ ትሰራለህ አይደለ እሰራለሁ exactly is this the same concept እንደዛ አይደለም የሷ ወሬ እንደዛ አይደለም አንዳንዴ እኮ የምታደርጊው ነገር አለ ግን ወንድ ልጅ አብዛኛውን ጊዜ የውጭውን ነገር ነው ፕሮቫይድ የሚያደርገው የውጭውን ነገር ነው ሃንድል የሚያደርገው እኔ ከስራ መጥቼ እሷ ቤት ቁጭ ብላ እኔ ቤት ላጸዳ አልችልም እንደዛ እኮ አለ ምን የሚያልኩት day off እኮ ሊኖራችሁ ይችላል ይሄ አሁን የኔ ፐርሰፕሽን ብቻ አይደለም የአብዛኛው ወንድ ፐርሰፕሽን ነው ከ80 እና ከ90% ወንድ በላይ ፐርሰፕሽን ነው እየነገርኩሻለሁ ምክንያቱም ወንድ ልጅ የውጭውን ነገር ነው ሃንድል የሚያደርገው ፋይናንሻሊ አንቺ የምትፈልጊውን ነገር ማሟላት የወንድ ልጅ ግዴታ ነው አንቺ የምትፈልጊውን ነገር ማድረግ የቤት ዕቃ ማሟላት ሁሉ ነገር ይሄ እንደዚህ ነገሮች የወንድ ልጅ ግዴታ ናቸው ግን ደግሞ ቤቱን ደግሞ ማኔጅ ምታል እናትሽ ነች አባትሽ ነው ቤቱን ማኔጅ የሚያደርገው ቦስ የውጭ ነገር ሃንድል የሚያደርገው በብዛት እንደ ሁሉ ዝም በይ ቦስ ትላለች እንዴ ጭራሽ አባትሽ ኩክ አያረግም የዚች አባትን ኩክ ካረገን ይቀጣል የሱ አባት ኩክ ካረገ ይቀጣል አያረግም እንደው ይሄ ጄኔሬሽን ተቀይሮ ወንዶች ለራሳቸው ኩክ ማድረግ ጀምረዋል ቶሎ ከቤት ይወጣሉ ቤት አይቀመጡም ማለት ላይክ 18 ምናምን ሲሆናቸው ተከራይተው የራሳቸውን ይኖራሉ በዛ ምክንያት ይሰራሉ ያንቺ አባት ቤት አያጸዳም ከሶፋ ይነሳም ጋቢ ለብሶ 100% ነው የምናገረው 100% ከቤቱ አይወጣም አሁን አንቺ ዛሬ አባትሽ የማያረገውን ነገር መተሽ ዛሬ ወንዶችን እንዲያርጉ ብለሽ ባለሽን ፍቅረኛሽን መጠየቅ ዝብክሽን ቤት ውስጥ ያላየሽው ነገር እናትሽ ናት የምትሰራው ወጥ እንጀራ መጋገር በጣም ከከፋ እናትሽ ከከበደ ሰራተኛ ነው የምትቀጥሩት ለምን ይዋሻል እኔ እኮ ምናውቀው ላይፍ አይደል እኛም እኮ ቤተሰቦቻችን አባትሽ ናት እናትሽ ቤት ካላጸዳት ብላለች ውጪ አንድ ላርጎ ሲመጣ well እናት አታጸዳም ሰራተኛ ነው የምታጸዳው አታጸዳም ማለት ደግሞ ያየችው ነገር ደግሞ አታልፍም ቤቷን ሩል እያወጣች የምትመራው ኦርደር ታደርጋለች እኮ ሩል የምታደርገው እናትሽ ነች ስለዚህ ወንድ ልጅ የውጭውን ነገር ነው ሙር ሃንድል የሚያደርገው የቤት ውስጥ ነገርን ሴት ነች ማኔጅ ማድረግ ያለባት እሷ ባሰራ ሰራተኛ ሊኖር ይችላል ግን የዛን ሰዓት እሷ ነች ግን ቤቱን ማኔጅ ማድረግ ያለባት እኔ ግዴታ ለምን ካላበሰለች ለምን አታበስልም ለምን አታጸዳም ምናምን መልሶ አይደለም ግን ደግሞ ያቺ ልጅ በስነ ስርዓት ቤቷን ማኔጅ ማድረግ መቻል አለባት ወንድ ልጅ አይደለም ማኔጅ እንዲያደርግ መጠበቅ ያለበት አጌታ ፖይንት እኮ that is must እኔ የምለው sometimes affection የምታሳየው different way ሊሆን ይችላል ስጦታ በመግዛት ይሆናል ብር በመስጠት ይሆናል አንዳንድ ሰዎች ደግሞ physically ኮንፈርስ የሚያደርጋቸው ሰው ይፈልጋሉ አሁን ለአንተ ምንም ላይመስልህ ይችላል ትንሽ እንኳን የተዝረከረከ አይተህ ብታነሳ ለገርልፍሬንድ he cared for me ብላ ነው የምታስበው እሱ ከየሰው ፐርሰፕሽን ይለያያል ጥያቄ ልጠይቃችሁ በጀንደር ሮል ታምናላችሁ መጀመሪያ አንድ ቁጥር ነው እሺ ሁለት ኧረ በስመ አብ ዲፔንድ ያደርጋል ለምሳሌ can you give me an example ለምሳሌ like you say providing ላይ it matters decision maker ላይ ግን እኛ እንሻላለን ብዬ አስባለሁ አንቺስ በጀንደር ሮል አታምኑ ኦኬ do you feel ወይም ወንድ ልጅ ፕሮቫይደር መሆን አለበት ብላችሁ ታምናላችሁ ያ አምንበታለሁ ኃላፊነት መውሰድ አይጋጭ ኖ ወይ ቆይ ላይክ እንትን አለው ሴት ልጅ ካንተ እኩል ወታ እየሰራች ጀንደር ሮልን የምቀበልበት ምንም አይነት ምክንያት አይኖረኝም ምክንያቱም ካንተ እኩል ወታ እየሰራች ነው ገባ ኢቨን እንኳን አንተ ፕሮቫይድ አድርገህ ቤት የምትሆን ከሆነ እሷን የሚንከባከባት ቴክ ኬር የሚያረጋትን ሰው የማመቻቸት ግዴታ አለብህ
ቅድም ካልሽው ነገር ጋር ክላሽ አያደርግም? ምን ካልኩት? አሁን ቅድም ራሴን ስፖይል የሚያደርገኝ ነው እንጂ የምፈልገው ወጥቼ ምናምን አልሰራም። ወንዱ ነው የሚሰራው አልሽ። አሁን ደግሞ መስራት አላልኩም። ምንም ያንተ ህይወት አሁን ደግሞ እያነሳሽ ያለሽው ፖይንት እኮ እኩል ብትሰራ ነው። ወንድ ልጅ ፕሮቫይደር መሆን አለበት። እኔ አሁን የኔ ፐርሰፕሽን ወንድ ልጅ ለሴት ልጅ ማድረግ አለበት። አዎ ማድረግ አለበት፣ ግዴታው ነው። ወንድ ልጅ ያደርጋል። አንተ ካረክ ደግሞ እሷ መስራት ያለባት ግዴታ የለም። ገባ? ኤቭሪቲንግ አንተ ሃንድል የምታረግ ከሆነ ፖይንቲን አግኝተሽኛል። ቅድም ያወራሁትን እኔ ያልኩት የቤቷን ነገር ማኔጅ ማድረግ መቻል አለ። ወንድ ልጅ የውጭውን ነገር ለምን እሷ አልሰራችም ምናምን አይደለም፣ ግን የቤት ሃውስ ሆልድ የሆነ ነገር ሴት ልጅ ነው መስራት ያለባት። ማለትም ሩል እያወጣች ምናምን ቤቷን ጋይድ የምታደርገው ሴት ነች። ወይ ሩል ማድረግ ጋይድ ማድረግና ጀንደር ሮል ይለያያል። ባይ ዘ ወይ ጀንደር ሮል ነው እኮ ታዲያ። ሴት ልጅ የራሷ ሮል፣ ሴት ልጅ ወጣ አሁን ለምሳሌ ሰብስ ብትገቢ ወይ የሆነ ነገር ቢፈልግ የሆነ አቴንሽን ለመውሰድ ፈልጋለች ልጅቷ። በቃ የተለየ ኦፒኒየን ተናግራ አቴንሽን እንጂ የምትናገረው ነገር በጠቅላላ የሚጋጭ ነገር ነው። በጀንደር ሮል አላምንም ብላ አሁን ቅድም ደግሞ ምንድን ያለችው ቴኬር የሚያደርገኝ ሰው እፈልጋለሁ። አንቺ ወጥተሽ ትታያለሽ ማለት አይደለም። ያንቺን ሴፍቲ ወንድ ልጅ ስላንቺ ሴፍቲና ፕሮቫይድ ማድረግ የሆነ የማይመሳሰል ነው። ገባሽ? ነው ወይ? እኔ ደግሞ ምልክ ሁሉንም ነገር ሃንድል ማድረግ ከቻልክ እስከነሷ ነው ሃንድል ማድረግ ያለበት። አንተ ፕሮቫይድ ስላረክ የልጆች የሆነ ነገር ከቨር ስላረክ እሷ ቤት ውስጥ ቤቱን ወለል መፈቅፈቅ አለባት ብዬ አላስብም። ገባ? ሁሉንም ነገር ሃንድል ካረክ እሷን የሚንከባከባት ቤቱን የሚንከባከብ ሰው ሁሉንም ነገር ሴት አፕ ማድረግ መቻል ያለበት። ቆይ አንቺ ምንድነሽ ማለት የቤቱን ነገር ማኔጅ የማታረጊ ከሆንሽ ማለት ነው። አትሊስት እሱ ሰርቶ ያመጣል፣ ፕሮቫይድ ያደርጋል፣ ሰራተኛ ይቀጥራል። ማኔጅ ማለት ጋይድ ማድረግ ሰራተኛም ቢሆን ጭራሽ እሷን የሚንከባከባት አንቺንም የሚንከባከብሽ ሰው ያስቀምጣል ቤት ውስጥ። ኤክስኪውዝ ሚ እቃ ነሽ እንደ አንቺ ምኑ ነሽ? በቃ ገብቶ ያንን ያደርግና ይጨርሳል። በቃ ለዛ እኮ ነው የሚፈልግሽ ማለት ነው እኮ። እንደ ራሳችሁን እንዴት እንደ እቃም ታስባላችሁ? አይ ዶንት አንደርስታንድ የዚህ ዘመን ልጆች እንዴ። አንቺ አሁን ራስሽን እንደ እቃ ነው ያደርገኝ። ቁጭ አድርገኝ፣ እንከባከበኝ፣ እየወለወለ ምናምን ሰው እያስቀመጠልኝ ምናምን አሮ ነው። ይሄን ቪዲዮ ቤተሰብ ሲያይ ምን እንደሚያስብ አላውቅም። አማርኛ እስካወራው ድረስ እየተግባባን አይደለም። ሴት ልጅ እኔ ተፈቅፍቃ አልወጣኝም እኮ አንቺ የራስሽን እንደዚህ ያልክ እያልሽ ነው። እኔ ደግሞ እንደዛ እያልኩ አይደለም። ሴት ልጅ ለቤቷ ሩል አውጥታ ሴት ልጅ ነች ቤቷን እንትን ማለት ያለባት ነው እንጂ ወንድ ልጅ ፕሮቫይድ ማድረግ አለበት። የኔ ወይ አንቺ እኮ ከኔ ራሱ የተቃረነ ሀሳብ ነው እያወራሽ ያለሽው። እኔ ከማወራውም የተቃረነ ሀሳብ እኔ ትስራላልኩም እያልኩ አንቺ ትስራልሽ ትፈቅፍቃልሽ እያልሽ ነው። ኖ ጀንደር ኤኒዌይስ እሺ ሌትስ ሙቭ ኦን ፍሮም ዲስ ቶፒክ እና ቢኮዝ ላይክ ኦንላይንም ሁሌም ይሄ ነገር ዲቤት ነው አይደለ? ያ ስለዚህ ሌትስ ሃቭ አወር ፒፕል ተመልካቾቻችን ኮሜንት እንዲያደርጉበት እናድርግ። ገንዘብ ማተር ባያረግ ዋት ኢዝ በጣም አይዲያ ለምትሉት ድሪም ዴታችሁ ምን ይመስላል? የኔ ዴት እንዴት መሰለህ ሀሳቤ I have to be fun እየሳቅን ግን ሜሞሪ ሜድ የምናደርግበት ፕላስ I'm a foodie girl ስለዚህ ምግብ እናዛለን። ከርስ ወይኔ የወንድ ሴቶች ደግሞ ከወዳችሁ እኮ አትወጡ። ይቅርታ አድርጉልኝና ከወዳ አትወጡ። አሁን እቺ ለስቻው ትልቅ ፐርፐዟ ምግብ ነው መጉረስ። ፋክኔ ሉኪኒ ሰውነትሽን ይውስቲ መብላት እኮ ኢሹ አይደለም። መብላት ኢምፖርታንት ነው፣ ኃይል ይሰጣል፣ ጉልበት ይሰጣል። ግን ስናት በቃ ቢግ ዲል አድርጋችሁ መብላትን በቃ ምግብ የሚያበላኝ ወንድ እንዴ ጉድ ውስጥ ነው የገባው ዘንድሮ። ግን ምግብ እኮ እንትን ነው በቃ ሰርቫይቭ ለማድረግ ለመኖር ለመስራት ነው የሚጫቅመን እንጂ ግዴታ እኮ አይደለም። በጣም ግዴታ አድርገህ በቃ ምግብ ምናምን ነገር ይሄን ምግብ ነው የምበላው። እኔ ጠዋት ስነሳ ምን እንደምበላ አላውቅም። የሆነ ነገር አድፋፍቼ ኩክ አድርጌ ምናምን አበሳስዬ ልበላ እችላለሁ። ምሳዬን አላውቅም እንደምበላ። ይሄን ያህል ኢሹ አይደለም። እኔ ምሳዬን ምን ልብላ ብዬ ከትላንት ወዲያ አልጨነቅም። ለዛሬ ወይ ጠዋት ላይ ለምሳዬ አልጨነቅም። ልክ ሰዓት ሲደርስ ላይክ ሜሴጅ ሲመጣ ከወዴ ላይክ አም ሃንግሪ ናው ሶ መግባት አለብኝ፣ መሄድ አለብኝ፣ መብላት አለብኝ ብዬ ላጥላለሁ፣ እሄዳለሁ፣ እበላለሁ። ሴቶች ግን በቃ ፐርፐዝሊ ሆድን እንደ ኢምፖርታንት አድርጋችሁ ነው የምትበሉት። እዚህ ሬስቶራንት ዛሬ መሄድ አለብኝ፣ ነገ እዚህ ሬስቶራንት ሰራተኛዋን ደውላችሁ ገና ሳትመጡ ምናምን ታክሲ ራይድ ሳይመጣባችሁ ይሄን ምግብ አዘጋጅልኝ። ጌታዊ ድረስ። እሺ ቀጥይ። እሺ አንቺ ነው ይኖራል ላይክ ቦሊንግ ሊሆን ይችላል፣ ቪዲዮ ጌሚንግ፣ 3D ሲኒማ ስልክ ግን not that cinema but like normal cinema like horror movie ምናምን stuff ከዛ what else like just
ቆይ ምንድነው የምትለው ሴትዮ? ምንድነው የምትለው? ምንድነው ሌላ ስታፍ ምናምን ነገር ሲኒማ ቤትሽ ክፈተለሽ ማለት አሁን ሲኒማ ነው የፈለግሽው ላይክ ሃውስ ሲኒማ በኢትዮጵያ ኑሮ ማለት ነው እንዴ? ይሄ ልጅ አስቡት እስቲ ወንድማችሁ ሊሆን ይችላል እኮ ወንድምሽ ይሄን አፎርድ ያደርጋል እንደዚህ አይነት ነገር? ይሄ ኬት ያመጣል? ይሄ ወንድ አባትሽ እኮ ያልነበረውም እኮ አባቶቻችሁ እኮ እንዴት ነው ያሳደጉቻችሁ? አሁን እናንተ አባቶቻችሁ እንዴት ነው ያሳደጓችሁ? እንዴ የሌለ ያልመጣውን ነገር በህይወት የሌለውን ነገር ይሄ ልጅ ኬት ያመጣል? ምድር ላይ የሌለ ነገር እንደዚህ አይነት ከፈለጋችሁ እኮ ቅድም ተናገራለሁ። በጣም በቃ ሚሊዮነር ከሆነ አፎርድ የሚያደርግ ወንድ ከፈለግሽ ግዴታ ማግባት ያለብሽ ምን አይነት እንደሆነ ታውቂያለሽ? ከ50 ዓመት በላይ የሆነ እሱ ባለትዳር ወንድ ባለትዳር ሆነ ቅምጥ ነው የምትሆኝ። በተረፈ እንደዚህ አይነት ልጅ ኬት ያመጣል? ወንድምሽ እኮ ሊሆን ይችላል። ይሄ ወንድምሽ ነው። ወንድምሽ አለው ብር። እሺ እኔ ሬስቶራንት ቢሆን ራት እየበላን ምናምን ዋይን እየጠጣን የምናወራበት አይነት ጊዜ ቢኖረን ደስ ይለኛል። እኔም ፈን የምናደርግበት የምናወራበት ኮፊ ሃውስ ሊሆን ይችላል ወይም እሷ እንዳለችው ጌም ዞን ምናምን ነገር ቀለል ያለ ካፌ ኬክ ምናምን እየበላን ምክንያቱም ፈርስት ዴት ሲሆን you have to get to know each other better በሚለው አሁን አንተ ነው ጥያቄ የምጠይቅ። ሁሉንም አይተህ ፐርሰናሊቲያቸው በሚመስልህ ሬስቶራንት ብትገባ ምን ታዝላችሁ? እሺ እና ለምን የሚለውን ጨምርበት። ለምን አይቻልም? ይሄንን መግባት አለብህ። ላዛኛ ወይ ማዝ ይመስለኛል። ለምን ትወጃለሽ? ያ ኦኬ ጉድ። ለምን በርገር ወይ ሳላድ ስላለች ሳላድ በርገር አትበል። ያስ ሳላቴሊ ወይ ይመስለኛል። ለዚችኛዋ ሁለተኛ ጋር ላለችዋ ልጅ ሳላድ ነው። ሳላድ she's so fat sorry ስለነገርከኝ ግን በጣም ወፍራም ነሽ። አያስፈልግሽም እህል አንቺ ሳላድ ነው መብላት ያለብሽ። ይሄ ሆድሽን እዚህ ጋር አደረሰሽ ሚሊዮነር ወንድ ነው የምትፈልግ። አትሊስት ፍላት ይሁን ወንድ ሆድሽ የሆነ እኮ መሳብ አለብሽ እኮ ሰውነትሽ የሚያምር መሆን አለበት። ስፖንዳሽ ምናምን ላይክ አንዲ ወጥራችሁ ሁለታ እንደሚታጠፍ ሆድ ይዘሽ ሚሊዮነር እንጂ ኦኬ ምን ነው ኢንተርናሽ አይዲያል ዴት ያልሽ ፈን ኮፊ ሃውስ ምናምን ኬክ ተቆራጭ ፒዛ ይመስል that's my favorite food really yeah interesting እሺ ደግሞ ቆንጆ ናት ያቺኛው ማለት ጥሩ ነው የመረጠልሽ ሳላድ ነው ያለው ኖ ቴላቴሊ ነው ያለው ሳላቴሊ ኖ ፒዛ ነው። ስለሱ እንደዚህ አይነት ሰው ይመስላል ብላችሁ ለመገመት አንዳንድ ድል ሰጣቸዋል። ጢባራም ሰው ይመስለኛል። አይ ቲንክ በገዛ ቢላ እቺ ዊርድ ናት። በጣም የምታስጠላው like playboy at the same time like a mama girls giving that vibe ታስተባብላለህ። ምንድነው ያለችው? ማማ ገርል። ይሄ በጣም ንቀት ነው። ኦብቪየስሊ እንዳሉን ያስታውቃል። ለምሳሌ አሁን በምን የተነሳ እንደዛ ፕሌይቦይ ይመስላል ነው? Playboy, definitely the outfit, the way you talk, the way you laugh. Is that a compliment? It's not a compliment. My sis Goni is like, better. I like smile. And now you're giving that vibe. Plus, I churnek. Definitely. I'm 6 foot by the way. Yeah, any adventure? አትበልጩ 100% አትበልጩ። ምን አይነት ሴት ናት? ኦኬ ተለካኩ ተለካካ Really? Maybe. ዴም አረሽም ሊትራ you too short ራሷን እኮ በቃ እንደ ሞዴል ያስ ያቺ ጥግ ያለችዋ ብትል እንኳን ያምርባታል። ከሷ ጋር እኩል ይሆናል። ኧረ በስመ አብ ምን አይነት ጥባሪያም ነሽ? እሷ እንዳለችው ጢባራም ጉረኛ ነገር ትመስላለህ። ሴቶች ጋር ጉረኛ ግን ያው ጓደኞች ጋር አንስቶ የምታወራ ምናምን አንቺ ሞረድሽበት ክለብ ታበዣለሽ ማለት ክለብ ታበዣለሽ ማለት ስለማያቸው
ስለማያቸው ከላይ አሁን እየተሰዳደቡ ነው ያሉት ባይዘው ካበዛሽ ነው የምታውቂው ሌግ ዴይ ስኪፕ ታደርጋለህ እንዴ አላ እሺ አሁን አንድ ሰው ኢሊሚኔት ታደርጋለህ ለምን አይ ዶንት ኖ እንትን የሞር ጎልዲን ቫይብ ሆነብኝ የለህም እኮ ዲግ የሚደረግ ቫይብ ሳይሆን ይኖር ኔክስት ቴንክ ዩ እሺ ምንም አያስፈልጉም አራቱ ሜቢ ጭቀጭኗለች ሪሌሽንሽ መች ነበር እና እስካሁን ስንት ሪሌሽን ነበርሽ እና ምን ያህል ጊዜ ቆይተሻል በየሪሌሽኑ አንድ ሪሌሽንሺፕ ነበረኝ like it's a relationship situationship can I ask how you define situationship because የተለያየ ሰው በተለያየ ኮንቴክስት ይጠቀማል ስለዚህ በቃ ያን ያህል ሪሌሽንሺፕ የሚባል አይነት ጊዜ እንትን አላረገም አልቆየም like relationship ከአመት ምናምን በኋላ የሚባል ነገር ይመስለኛል like 3 ወር ምናምን የሚደረግ ነገር situationship ነው የሚባለው I think እንደኔ let's say I have one even count ከተደረገ ኦንላይን ስለሆነ የምናወራው like I have online boyfriend I used to since on ኦንላይን ሪሌሽንሺፕ ማለት በስልክ ነው ከምናምን ወር ነው ወር 3 ከምናምን ወር እንደ ሪሌሽን ቆጠራው እንዴት ላስረዳ 3 ወር ከ15 ቀን ባንቺ ዴፊኒሽን ከሆነ situationship ነው ግን I have a different understanding situationship ተመስገን ነው ያንቺ ሆዳ ለመቻል ራሱ ካንዱ ጋር አንድ አመት ከምናምን ካንዱ ጋር ደግሞ 8 ወር ሰዓት ምን አጣለሽ አለመግባባት ማለት ሀሳብ ፍላጎታችን ተለያየ ነገር አላማችን ለሴት ልጅ ለምሳሌ አፕሪሺዬሽን ለማሳየት አበባ ከተሰጠ ለወንድ ልጅ የሱ ኢኩቫለንት ነው ብላችሁ የምታስቡት ምንድነው? እሺ እዚህ ጋር ነው ጊፍት ሰጥቼ አላውቅም ግን እንጃ ምን አይነት ነገር ለምሳሌ ሰዓት ዋሌት ቲሸርት ምናምን ኦኬ that's fine how about you ስፔሻል ዴይ ሰጠዋለሁ ወይም ስፔሻል ኬር ሆይ ድረስ የትግስት እያለቀ ነው ጋይስ እንዴ እሱ ለልደቱም ስፔሻል ዴይ ነው መሰጪው በቃ ምንም ጊፍት የሚባል አይወጣሽም እንዴ ርመቋጠር ሴቶች ወንድ ብቻ የምትጠብቁት እሺ ቀጥይ ኦኬ what would that ምን ይመስላል የታወቀ ነው ቆይ እሱን ነገርስ ቢሆን በቃ የጊፍት ቀን ብቻ ነው መሰጪው ማለት ነው ጊፍት ሲፈልግ ኦኬ ዛሬ I give you myself ኦኬ ቤድሩም እንሂድ ምናምን ልትይ ነው ከዛ በፊት የለውም ማለት ነው ኢግኖር የምታደርጊው ሆዶ አንቺ ሆዶ ነሽ that's right dad women taking notes no like massage ይኖራል I'm going to cook for him I'm going to watch okay wow like we're going to like a lot of cares አንቺ ሜቢ አሪፍ ምግብ ኩክ ላደርግለት እችላለሁ የሚወደው ነገር ባለሙያ ነሽ ያ አይደ ምን መስራት ትችላለሽ ዱባ ወጥ ጌታው ትግስት ውስጠኛ አለ እሺ ቀጥልሽ by the way Dubai is like the best ያ ሙያ የሚፈትን ስራ ነው ታወቅበት በጣም ባለሙያ ሰው ነክ ማለት ነው ዱባ መስራት አሁን ምን ይሄን ያለ ኢሹ አርኩ ወጥ ትሰራለች ዛት ሴት ምንድነው ዱባ እኔ አሁን በዘው ዱባ አልወድም ከሽ ይላል ጥርስ ላይ አይበስልም ቶ ኤኒዌይ ኩክ ማድረግ መቻልሽ ራሱ ትልቅ ነገር ነው ለማንኛውም መገንጠል አልችልም አክቹአሊ ስልስ መስራት ግን ይችላል ባለሙያ ነሽ አዎ ዶሮ መገንጠሉ ያቅተኛል ግን ብዙም ባይሆን ቆይ መገንጠሉ ምንድነው ማለት ይሄን ያለ ቢግ ኢሹ እኮ አይደለም እኮ የሆነ 2-3 ቀን እኮ እናትሽ ብታሳይሽ እኮ ቀላል ነገር ነው አይ ኖ ዋናው ስልሱን መስራት ምናምን ነው ከገነጠልሽ ካጠብሽው መክተት እኮ ነው ይሄንን ትችላለሽ ባለሙያ ነሽ definitely ምን መስራት ትችላለሽ የሀገር ውስጥ የውጭ እንደውም ኤክስፐሪመንት የሚመቸኝ ሰው ነው like I cook a lot of stuff ኢንጆይመንት ማድረግበት እሱ ነው አንቺ ማሆዳም ነሽ በጣም ምግብ ላይ ነው የምታተኩሩ ከኪችን አትወጭም ኪችን ውስጥ ራሱ አልጋ ሳይኖርሽ አይቀርም አንቺ የሱ ፌቨሪት ፉድ የሚመስላችሁ እስቲ ፕሮቲን ሼክ ጅም ሰራለሽ ስለምሰራ ብዬ ነው ስጋ ቢሆን አሪፍ ነው ላንተም
ግን ስጋ እኮ ዋይድ ነው። ስጋ በጣም ዋይድ ነው። እሺ ጥሬ my favorite food ነው። ስለሱ ማወቅ የምትፈልጉት አንዳንድ ነገር እስቲ። በወር ምን ያህል ትሰራለህ? Yes. ነው ወይ ለምን ትሳረጋለህ? ጠየቅኩ ነው። Yes. የለም እያለች profit. Yeah. It depends. On average. በሚኒመም ማክሲመም ይኖራል። 150k. Okay. ሳምንት 150k 150 ሺህ ብር ይሰራል ይሄ ልጅ 150 ሺህ እኮ ነው ያለው 150 ሺህ ብር ትሰራለህ እኛ የለንማ በቃ ነው ወደ ሀገር ቤት ልመለሳ ምንድነው የምትሰራው ታሳርፈው እኔ ሰራተኛ ነኝ ስራ ነው ሙሉ ማታ 6 ሰዓት ነው ከስራ የምገባው ሩቲን አለ ማለት ለምሳሌ ጧት ስትነሳ ጀምሮ ጧት ስነሳ ጸሎት አደርጋለሁ ዘና ጂም ሄዳለሁ ሜቢ 3 ሰዓት 4 ሰዓት ላይ ስራ ገባለሁ ማታ 6 ሰዓት ነው ከስራ የምወጣው ሜቢ ክላስ ካለኝ አንዳንዴ ትማራለህ ምንድነው የምትማረው ማርኬቲንግ ድሬዳዋ ዩኒቨርሲቲ ነው ድሬዳዋ ብትወስዳቸው መጀመሪያ ምንድነው የምታሳያቸው ከተማውን አሳያቸው ሲጀምር ፍቃደኛ ከሆኑ ትኬት ልክላቸዋለሁ ኦኬ የሚመቻችሁ ቀን ነገሩኝና ሁላችሁም እሷንም ጨምሮ ችግር የለውም የት ታሳያቸዋለህ ስፔሲፊካሊ አሁን በጠይቅ አሁን ለምሳሌ ከዚራ ምናምን ሂስቶሪካሊ እንትን አላቸው ከሞርኬ ሂስትሪ በላይ የሰው ቫይብ ይበልጣል ሰው ቴንክ ዩ የሚታይ ነገር የለም ሁለቱ በሆነ ሂስትሪ ብላው መጀመሪያ ቀን ወስደ ድሬዳዋ በዚህ ዓመተ ምህረት ተቆረቆረች ምናምን ለምሳሌ እሺ አሁን ድሬዳዋ በብዛት የሚታወቀው ስትሪት ምናምን በጣም ይታወቃል ስትሪት አሁን ለምሳሌ በቅሏ ምናምን አሏ ፉል ምናምን ቁርስ ላይ ምናምን ድሬዳዋ ላይ ይሆናል ሁሉም ሰው ሲመጣ መጀመሪያ እንትን የሚያደርገው ነገር ነው እነሱ መጀመሪያ እነሱ ቦታዎች እሷ ፉዲን ይሰራች ምግብ ነገር ቴከን ነው ተሳቀ ኮኔል ነው ይዛል ሆዶ አቋለ ማለት ነው ወደ አንዴ ይዛል አንተንም ያከታል ይቀበላል ኤሊሚኔሽን ታይም አንድ ሰው ትቀንሳለህ እና ለምን ከዛ በፊት ግን አንድ ጥያቄ መጠየቅ ከፈለክ እፈቅድልሃለሁ አይዲያል ቁመታችሁ ስንት ነው ወንድ ልጅ ምን ያህል መሆን አለበት ብላችሁ ቢያንስ ከሰባ በላይ ሜትር ከሰባ እንዲህ ማየው I'm not good with numbers ስለዚህ እንዲህ ማየው ሰው አትሊስት ከኔ የሚበልጥ ሰው መሆን አለበት ኦብቪየስሊ ሁሉም ሰው ይበልጣል እንዴ የሴት ሳይዝ ነው ያለሽ አንቺ እቺኛው ተከለ ያለችው ደግሞ ቲሾርት በጣም አጭር ነሽ መልክም የለሽ እውነት ለምን ይኖራል ገባ አትሊስት ከኔ የሚበልጥ ወንድ ነው የምፈልገው በጣም ከባድ ዲሲሽን ነው ማማከር አይቻልም የምታማክረው ሰው አለ ማንን ልጥራለህ ና ረዝዩ ናቲ ማንን ትመርጥለታ ማንን አስወጣ እስካሁን ከሰማሁም ካየው እሺ አንድ ጥያቄ ጠይቅና መልሳቸውን ሰምተህ ከዛ መቼ ጥግ ያለችው አናስወጣ ጀነራሊ ካሰብከው ሁሉም አይሆንም ጀነራሊ ከሆነ የወንድ ቤስት ፍሬንድ አላችሁ I do have a group not like group so ወንድም ሴትም ሆነ the same group ነው like one best friend specifically best friend ሁሌ የምትደዋወሉ best friend የምንለው like ሁሉ day to day የማወራው ነው ወይስ የለሽ ግን I have a friend ግን not best friend የለኝም so ብለቁጥር ቅርታ ለምን እንዴት ነው የሆነ ሰርክል አላት ወንዶች ያሉበት ሰርክል ስላላት ስቲል ቤስት ፍሬንድ ባይባልም የሆነ ወንድ ግሩፕ ውስጥ አለች እሺ ቆይ ጥያቄ ልጠይቃችሁ እንደውም እዚሁ ባላችሁበት ሴት ጓደኞች የሏችሁም እናንተ ሰርክል ላይ የለኝም የሆነ ጊዜ ላይ የሆነ አብሮ ተምረው ወይ ደግሞ አብሮ የመጡ ሰዎች ነው ግን ጓደኛ አይደሉም መታወቃቸው ሰዎች ቆይ ግን አንተኛው ቆይ እኔማ ፖዝ አድርጌ ላውራ አንተ ማን መራጭ አደረክ የመጣው ጓደኛው ማማከር አውጥ ይችላል ግን አንቺ ውጪ ያልክኩ መሀል ያለችው አይኖ መውጣት አለባት ሶስቱ ባያስፈልጉም ነው እንደው ትንሽ ከሆነ ያቺ ቀይ ከውስጥ ቀይ የለበሰችው ትሻላለች ግን አንቺ ውጪ ስትል አስኬድ እሺ ሶሪ ይሶክ ያለች እሷም እንዲሁም አልፈለኩም ነገር አይናስ 4 ዓመት 5 ዓመት እኔ በዙሪያው ሴት ባትኖር ደስተኛ ነው ላይክ ብዙ ሴት የሚያበዛ ሰው ደስ አይለኝም እኔም ደስ አይለኝም በጣም ካልተጣበቀችበት ሰላምታ ያለ ነው እኮ ማንም ሰላም ይባላል ኤክስ ምን ብላ ትገልጻለች ግለጹ good person
ለምን ተለያያችሁ? እንደዛ ከሆነ እዚህ ጋር ቅድም ነገር ቺት ስላደረኩ ነው ብላ አይደለ? አላልኩም። አልሰማሁም እኔ ቪዲዮ ላይ አላየሁም። የመጀመሪያው እንትን ብሎ ሁለተኛው እንትን ብሎ ማለትም ይችላል። ምስኪን ሊለኝ የሚችለው ሀምብል ነው። ሀምብል ያ በጣም ደግ ኤክሶች ነው ያሏችሁ። ነው እኔ ደግ አይደለሁም። ደግ አይደለሁም። አንቺ ምን ብለሽ ትገልጫለሽ? እሺ መረን ነገር ናት። ሰው ነው እሺ ስርዓትም የላትስ ነው። አኛኛ እያደረገች ነው። እቺን ነበር ደባ አስወጣት ያለበት። በሪሌሽን ላይ ቦዲ ካውንት ማተር ያደርጋል ለሴትም ለወንድ? ያ ለእኔ በደንብ ማተር ያደርጋል። ለምሳሌ አንቺ አቬሬጅ ስንት ነው? ኢትስ ፐርሰናል መጥቀስ ላንቺ አይደለም። አሁን ለምሳሌ ወንዱ ስንት መሆን አለበት? እንጃ ይሄን ያህል ቁጥር አለም፣ ግን ብዙ ባይሄድ አሪፍ ነው። ሬንጅ አትሊስት ከ5 እስከ 6 ከዛ ባያልፍ ቆንጆ ነው። ሴት ልጅ እስከ ስንት ሬንጅ ውስጥ መሆን አለባት ያለሽ? አትሊስት 1 2 ኢትስ ፋይን። ከዛ በላይ ባያልፍ አሪፍ ነው ለሴት። አንቺስ? ልክ ናት። 2 ሴት ልጅ በዛ ከተባለ፣ ወንድ ልጅ ደግሞ እስከ 3 እስከ 4 ብዙ ነው። ከ2 እስከ 4 ብዙ ነው። ከ3 እስከ 4 3 እስከ 4 ሜቢ ለወንድ ግን እዚህ በዛም ትላላችሁ ነው። እሺ አይ ያ ስለ ኢትዮጵያውያን ወንዶች ምን ታስባላችሁ? አክቹአሊ እኔ እንደኔ እንደማምነው የአበሻ ወንዶች ብዙ ይቀራቸዋል። እውነት ለመናገር ስለካል እኮ በጣም ናይስ የሆኑ አሪፍ ወንዶች አሉ፣ ግን በጣም ብዙ የሚቀራቸው ዊርድ የሆኑ ወንዶች አሉ። ይሆናል አይደል? እንዴት ሴትን ልጅ ትሪት ማድረግ እንዳለባቸው፣ እንዴት አክት ማድረግ እንዳለባቸው አብዛኞቹ ወንዶች አያውቁም። ገባ? የወንድ የበላይ የሚባል አስተሳሰብ ያላቸው ብዙ ወንዶች አለ። ገባ? ኢቭን ወንድ ሆኖ ኢጎ ይዞት ምናምን። አንቺ እዛች ማነው የሚሏት እቺ ፌሚኒስቷ ማን ነበረች? ጆርዲ ጋር የምትልከሰከሽ ሰው ነሽ። እዛ ግሩፕ ውስጥ ተደርደሽ የምታወሪ ሰው ነሽ። አንቺ ታስታውቂያለሽ። በጣም ያምሮሽ ራሱ የፌሚኒስት አስተሳሰብ ላይ ያለሽ። ወንድ ልጅ ሴት ልጅን አይንከባከብም፣ ወንድ ልጅ በጣም ሴት ልጅ ዳውን ያደርጋል፣ ይጨቁናል የሚል አስተሳሰብ ያለው እነዛ ሰዎች ጋር ስለሆነ ማለት ነው። አንቺ ማስተሳሰብሽ እንደዛ አሮ ነው። እንደዚህ የሚለው መስተካከል አለበት። ሴት ልጅ መንከባከብ ላይ ብዙም አይደለም ብለዋለች። አሁን ቆይ እኔ አሁን ያልገባኝ ነገር ማለት ነው ጋይስ ለሚክሌም ዚስ ዋን እኔ በጊዜ አም ኖት ዴቲንግ ናው። በአሁን ጊዜ ላይ ዴት አድርጌ አላውቅም እውነት ለመናገር። እኔ ለ5 ዓመታት ፍሪ ነኝ፣ ራሴን ነፃ አድርጌ ብኖር ሰው ነኝ። ግን ከዛ በፊት እኛ ዴት ስናደርግ ምንድን ነው ቴኬር እናደርጋለን ስንል በአቅማችን ማለት ነው መንከባከብ በአቅማችን እንከባከባለን። እኔ ሲኒማ ይዤ እሄዳለሁ። አለም ሲኒማ የሚሆን አምፒርም እጋብዛለሁ ተቆራጭ። እሱንም ፐርፐዝሊ ቴኬር ለማድረግ እሷን ሲኖረኝ ነው የምቀጥራት። ራሱ ካልኖረኝ ጀስት በስልክ ነው እንዴት ነሽ ምናምን። በኔ በዴቴ ጊዜ በደንብ ነው ሴት ልጅ ቴኬር ምናምን በአቅማችን ማለት ነው በአቅማችን። የአሁኖቹ ደግሞ ቴኬር ምንድን ነው የሚያደርገው? የእሷን ዊግ መግዛት አለብህ፣ የእሷን ኮስሞቲክስ መግዛት አለብህ፣ ወጪዎቿን መሸፈን አለብህ። ብዙ ወጪዎቿን በዛ ነው ቴኬር ለነሱ ፐርሰናሊ የሚፈልጉት ማለት ነው። ፐርሰናሊቲዋን ሳይሆን በቃ ይሄ ያላረ ቁሳቁስ ነገር ቴኬር ምናምን የሚፈልጉት። ኩክ ማድረግ አለበት ቤት ምናምን በቃ ማለት ልጥጥ ያለ ነገር ማለት። ከድሮም ወንድ ልጅ በጣም ቴኬር ያደርጋል ሴት። እውነት ለመናገር በደንብ ነው ቴኬር የምናደርገው። ግን የአሁኖቹ የሚለየው በቃ ብዙ ነገር እንድታደርግ ብርም ትሰጣለህ፣ ሁሉ ነገር ታደርጋለህ። ቤትም ኩክ ማድረግ አለብህ፣ ቤቴ ጠርተህ ኩክ አድርገህ መጋበዝ አለብህ ምናምን። አይ ዶንት ኖ የትኛውን ቴኬር እንደሚፈልጉ አልገባኝም። ከወንድ ወንዶች አችሉም ቴኬር ማድረግ አችሉም ማለት አትንከባከቡ። ዋይፍ ነው የመሆን ሀሳብ አለሽ ወይስ በራስሽ ሜክ የማድረግ ሀሳብ አለሽ? የራሴን ነገር ሜክ ሳላደርግ ኢን ዘ ፈርስት ፕሌስ ትዳር የሚባል ነገር ውስጥ አልገባም። ስለዚህ የራስሽን ነገር ቆይ ቀደም ሚሊዮነር ካልሆነ አልፈልግም ራሴን እሰጠዋለሁ ስትይ ነበር። በራስሽ መስራት የምትችይ ከሆነ ለምንድን ነው ራስሽን የምትሰጪው? ለምን እንደዛ አልሽ? ቀደም አሁን እኔ አይ ጊቭ ማይሰልፍ ምናምን ነገር ስትል ብለህ ስትዘባረቅ ነበር። አሁን ደግሞ ብር ከሌለኝ ምናምን የራሴ ነገር ከሌለኝ አላገባም የምትናገሪው ነው። ማድረግ ነው የምፈልገው። የሆነ አብረን እናድጋለን ከሚሉት ሰዎች መሀል አይደለሁም። እኔም አድጌ እሱም አድጎ ፊውቸር ይኖራል። ይሄ ጥሩ አይዲያ ነው። ይሄን ወድጄልሻለሁ። ባይዘው ነይ ጨብጭ። ይሄን በጣም ነው የወደድኩልሽ። ይሄን በጣም ወደ እኔም ኖሮኝ እሱም ኖሮኝ ሲመጣ ከዛ አምጥተን ሚክስ ስላደረግ አረኩላት አረገችልኝ የሚባል ነገር ላይፍ ላይ አይመጣም። ምክንያቱም ሁለቱም እኩል ነው ሜክ አድርገው ነው የገቡት ወደ ህይወት ላይ። ያንዱን ልትበላ ወይ ያንዱን ሊበላ። ይሄንን
ወድጄሻለሁ ይሄንን አሪፍ ነው ይሄ አሪፍ ነው ግን ቀደም ካልሽው ጋር ግን ይጋጫል የምታወሪው ነገር የሆነ ድብልቅልቅ ያለ ነገር ነው ኤኒዌይ እሺ እንቀጥል እኔም የራሴን ነገር ቢኖረኝ ደስ ይለኛል ባባዶ ከምገባ ትዳር ውስጥ የሆነ ነገር ሜካኒክ ኦኬ አንተ ነው የምጠይቀው ሌትስ ሴይ ሪሌሽን ውስጥ ገባችሁ ቤተሰብ ባይወድህ ምን ታደርጋለህ ቤተሰብ ያልወደደው ነገር ይጸና ይመስለኛል ሀሳባቸውን ለመቀየር ሞክራለሁ ግን መጀመሪያ ፋሚሊ ከምስ ፈርስት ቤተሰብ ይቀርማል ምክንያቱም ነገ የሆነ ነገር ውስጥ ብትገባ ቤተሰብ ያልወደደው ነገር የሆነ ነገር ሀፕን እንኳን ቢያደርግ እያልኩኝ የሚባል ነገር ይመጣል እሱን ነገር ደግሞ አልወድም እሷም በእንደዚህ ነገር ጀጅ እንድትደረግ አልፈልግም ግን እሷ ትወዳለች አንተም ትወዳታለህ ይሄ ዲሲሽን ታዲያ ወደ እሷ ነው የሚሄደው የትኛውን አስበልጣ የትኛውን ትመርጣለች የሚለው ይሄ እሷማ ሺዝ ኦኬ ለእንትን ለማለት አንተ ውሳኔ ምን ይሆናል ነው ይሄን ስታውቅ ኢንተርፌር ማድረግ አልፈልግም በፋሚሊ ኬዝ ውስጥ ምክንያቱም የሆነ ነገር አፕን ቢያደርግ ዞሮ ተወቃሽ ነኝ መሆኑና በእንደዚህ ነገር ኢንተርፌር ማድረግ አልፈልግም የምትወቀስበትን ነገር የማድረግ ሀሳብ አለ ማለት ነው እኔ እዚህ ጋር ኦፒኒየንን ስነግር ማለት ነው ፋሚሊ ካልወደ የሷ ፋሚሊ ካልወደደች ሪሌሽንሺፑን አቆመዋል ምክንያቱም ማለት ነው ለሚክሊንግ ዚስ ዋን ምክንያቱም እሷ የመጣችው ከዛ ፋሚሊ ነው ያ ፋሚሊ በጣም ብዙ መስዋዕትነት ወስዷል ለሷ እናቷ አባቷ ወንድሞቿ ምናምን በአጠቃላይ ማለት እነሱን አስቀይመ ከዛ ፋሚሊ ብዙ መስዋዕትነት አድርጎ ልጃችን እዚህ ቦታ ትደርሳለች ብሎ አስበው ያሳደጓት ቤተሰብ እጅ አውጥተ ከዛ ጎትተ አይ በቃ እኔ ጋር ሁኚ ታያቸው እነሱ ብለ ማሰብ የለብም ምክንያቱም መስዋዕት አድርገዋል እነዛ ቤተሰቦች ስለዚህ ከቤተሰቦቿ ጋር ማቆር ባንተ ምክንያት ከቤተሰቦቿ በዛ ምክንያት ከቤተሰብሽ ጋር የምትቆራረጭ ሰው ነገ ይሄ ሰው ቢጥልሽ ቤተሰብሽ ጋር ነው የምትመለሱ ስለዚህ ዶንት ዲሳይድ በቃ ማለት መወሰን የለብሽ ከቤተሰብሽ ጋር በቃ በተቻለ መጠን ለማሳመን ሞክር ካላሳመንሽ ያ ሪሌሽንሺፕ ይቅር እየወደድሽው ቢሆን መተው ነው ያለብሽ ቤተሰብ ያልወደደው ነገር ነው አይሆን አይሁን እንደዛ ቤተሰብ ድንገት ባይወድህ ምንድነው የምታደርገው ራስ እርግጠኛ ብትሆን አፈራም ነው እኔ በጣም ራስ እርግጠኛ እናንተስ ለምሳሌ የቦይፍሬንዳችሁ ቤተሰብ ባይወዳችሁ ግን ስቲል ሎንግ ተርም ማግባት የምታስቡት ሰው ቢሆን እንዴት ነው አንድ የምታደርጉት ሲቹዌሽኑ እኔ ዳዝም ማተር እኔን እሱ የሚወደኝ የሚፈልገኝ የሚንከባከበኝ ከሆነ አት ኤንድ ኦፍ ዘ ዴይ እሱን ነው እንጂ ቤተሰቡን አላገባም ማለት እኔና እሱ ፋይን ኖ የእሱ ቤተሰብም ካልወደደ መግባት የለብሽም ምን የሆነ ሰዓት ላይ ትልቢል ቢተውሽ እኮ እሱ ከቤተሰብ ጋር አቆራርጠሽ አንቺ ብትተውይ እኮ ይህ ልጅ መሀል ላይ ሊቀር ከቤተሰቦቹ ጋርም ሳይኖር ምናምን ሳይሆን ስለዚህ እንደዚህ አይነት ነገር ቤተሰብ ያልወደደው ቦዝ ሳይድ ወንድም ቤተሰብ ጋር ሴትን ቤተሰብ ጋር ነው ተከትሎ የሚመጣው ብዙ ነገሮች አሉ ያው የፓርትነርህ ማንነት ላይ ነው ዲፔንድ የሚያደርገው እሱማ ዲፔንድ ያደርጋል እኮ እኔም እኮ አልኩኝ ግን ያ ዲሲሽን ወደ አንቺ ነው የሚመጣው ትንሽ ቆይቶ እኔ ችግር የለብኝም እሱ አንድ የሚንከባከበኝ አይነት ሰው ከሆነ አንቺ አስር ስለመንከባከብ ነው የሚያውቀውን ነገር ቤተሰቦቹን ቢያስረዳና አንቺ አሁን እሺ አንቺ ቤተሰቦችን እንደውዱ ምን ታደርጊያለሽ እኔ አንተን ስለማቀ ስላንተ ላስረዳቸው እችላለሁ መተው አለብሽ ሞድ ከሆነ ላስረዳቸው እችላለሁ በቃ እነሱ የሚቀየሩ አይነት ካልሆነስ አይሆንም ካሉ ይቀራል yes ያሽ ጨብጭኝ በቃ እንደዛ ነው እየወደድሽው ቢሆን ቤተሰብ ያልወደደውን ነገር ነው በጣም እስከ ጥግ ድረስ ለማስረዳት ትሞክራለሽ ካልሆነ ግን ነው ያንን ሪሌሽንሺፕ ማቆም ያለብሽ እናት ወዲያውኑ ማቆም ያለብሽ አይሆንም ኦኬም እንዳታስብ እሺ አሳክሽ ፋይናል ዲሲሽን ወደ ሆነው ሰው ትሄዳለህ ከዛ በኋላ ለምን ያንን ሰው እንደመረጥክ ትነግረናለህ ማለት ነው እቺ ከውስጥ ቀይ የለበሰችው አምራት አባቴ እንዳትሸወድ ስፖይል ነግራችኋለሁ እሷ እንደሚመርጥ እኔ ከመጀመሪያውም ነግራችኋለሁ ፐርሰናሊቲዋ ምናምን አለ ዊርድ የሆነ ነገር አላት ግን ከሌሎቹ ግን ትሻላለች ያው ከመጥፎ ትንሽ መጥፎ ይሻላል በሚባለው እቺ ትሻላለች ቆንጆ ምርጫ ነው ወንድ ልጅ እኮ ያስባል ወንድ ልጅ ያስተውላል ወንድ ልጅ ጎበዝ ነው ፊውቸር ከህይወቱ ጋር የምትሄድን ሴት ያውቃል ምናምን
ሰበካ አረገብኝ ምናምና ዲሲሽንን ማይ ወድጄዋለሁ ጎበዝ መደረግ አለብኝ የሚለው ነገር ትንሽ መጀመሪያ ላይ እና ፋሚሊ ደግሞ ማተር አያደርግም የሚባል ነገር አይደለም ኦፍ ኮርስ ኢትስ ማተርስ ንኪ ዲስፒር ይቺ ልጅ ወይም ይሄ ልጅ ለእኔ አትራክቲቭ ነው አዎ ወይም አይ እሺ ነው እሷ የስ ብላለች ስልክ ቁጥር ብቀያየር ደስ ይለኛል ነው እሷ የስ ነው ያለችው ወጥቼ ማየት ፈልጋለሁ ነው የስ እሷ ቆይ ላሳንስላል ቪዲዮ ሲወጣና ታዩታላችሁ ማለት ነው ቴንክ ዩ በጣም እሺ ሁላችሁ ሶፎንያስ ይባላል ምንድነው ቆይ ካልፈለክ ለመረጥ ከታውን እኮ ስልክ ማልቀያየርም ብለሃል ዴትም ማላረግም ብለሃል ምናምን ነገር እራትም አልወጣም ብለሃል ምንድነው ታዲያ መረጥከው አባዬ ለምን ታስጨንቀናለኝ አሁን እኔ በአንተ ቪዲዮ ይሄ ሁሉ ለፍቼ ምርጫ እሷናት ብዬ ደፍቼ ምንም አልፈለክም አይ ነው አንደርስታንድ አድርጌሃለሁ ከመጥፎን እንደመረጥክ ይገባኛል ግን አትሊስት ዴት አድርገህ ደግሞ ብታያት ጥሩ ነው ይሄ ካሜራም ስለሆነ ሊሆናል እንደዛ እንትን ያላት ፐርሰናሊ ደግሞ ከካሜራው ውጭ ስታወራት ሜቢ ሺዝ ኦኬ ልትሆን ትችላለች ብራዬ አይ ቲንክ ግን እንዲሁ ሳስበው መልኩ አላልወደደው ሺዝ ኖት ቢዩቲፉል ኤኒዌይ አታምረው እሺ ቀጥል ምንድነው የምትለው እንደው ፕሌየር ነኝ ምናምን ተብያለሁ ግን አምና ላይዳት በጣም ሃምብል ሰው ነኝ ከሰው ጋር ተግባቢ ነኝ ለሚያከብረኝ ሰው ለመግባባት ደግሞ ስለ ሬዲዮ ሰው እኔ መናገር አይጠበቅም ዛሬ ትንሽ ትንጠባረራለህ ጉራለችብህ አይ ነው ክብደት የምታነሱ ሰዎች ብዙ ጊዜ ያላር ምትሉት ነገር አለ የሆነ ሌላ የሆነ ግሬስ የሚሰጣቸው ሞቲቭ እንትን የሚያረጋቸው ከፍ የሚያረጋቸው አለ ከዳምፔሉ ጋር የሚመጣ አይ ነው አንደርስታንድ አቋዋለሁ መለሱ መልሶች ያሳቀ መልሳል ምን 6 ፊት አይደለምና እንትን ስፖይል ማድረግ አለብህ የተባለው በጣም ያስቀው ይሄን ያህል ስታንዳርድ እንዲኖራቸው እንትን መሆን አለባቸው they have to be models እነሱ ላይ ስፖይል ከማድረግ ታዲያ ሞዴል ላይ ስፖይል አላደርግም እንዴ እሺ ታይፕ ከእነማ ተነስቼ ነው ማጨበጨበው ወርሳ አረጉሜ እንደኔ መልክ ይዛ ቁመቷ አጭር ሆኖ ምናምን ነገር እኔ ላይ ኤክስፔንድ አታረግም ራሴን እሰጠዋለሁ ማንነቴን እሰጠዋለሁ ምናምን ነገር ማርኬት ላይ ራሷን አስቀምጣ ማለት ነው ለዛም ቢሆን እንኳን ቢያንስ ቁመት ያስፈልጋል መልክ ያስፈልጋል አፍንጫ ምናምን አትራክቲቭ መሆን ያስፈልጋል እንዴ እውነት እንዴ ወዲህ ይላል I don't really have a type yeah dark curvy okay personality humble እንደ ዛሬ ሰው አለ humble ሆኖ no the last one the one you picked yeah she was humble ከዚህ በፊት አለ ዴቲንግ ኤክስፒሪየንስ የተማርከው ትምህርት ምንድነው ሴት ልጅ ሪስፔክት መደረግ አለባት እና ስፖይል መደረግ አለባት ግን እንደዚህ this much she said a billion ሴንስ አይሰጥም ሷቷት እንደዚህ ነው አሁን ከረንት ላይ ያለው በጣም ስታንዳርዳቸው ሃይ ነውና ሪሌሽን ውስጥ የመግባት ቻንሳቸው ራሱ ከ0.5% በታች ነው ያሳስበኛል ይሄ ነገር አያሳስብ ችግር የለም አንተ የራስን ታውቃለህ በዚህ you have to be good looking ይሄን ያህል ስታንዳርድ ለመኖር good looking ለሆነች ሴት ግን እንደዛ አይነት ስታንዳርድ ተቀባይነት አለ ግን ሚድ አቨሬጅ ሰው ሆነ it doesn't give sense ምንድነው አንድ ሴት ልጅ ኦፈር ማድረግ ያለባት ሪሌሽን ውስጥ እና ወንድ ልጅ ሴት ልጅ ክብር ማክበር አለባት እሱን አምንበታለሁ ማክበር እሱን ማክበር አለባት የሚለውን መሰመር አለበት yeah subscribe to Shuf TV thank you so much thank you so much እንስማቸው እንደነሱ ነው ስሜ አፉማ ይባላል እሺ 21 አመት ነው ሰራተኛ ነኝ አይ ቆንጆ ናት ግን መጥፎ አይደለችም ከሰማሻቸው ጥያቄዎች ውስጥ መመላለሱ ጋር ቤት ማጽዳት አለማጽዳት ጋር ሲመላለሱ እሱ ላይ ያለሽ ሀሳብ ምንድን ነው አለማጽዳት ማለት እሱ የሚገልጽበት ወይ ሌላ ነው መሰለኝ እንጂ ማጽዳቱን ሳይፈልግ ቀርቶ አይደለም yes እንደዛ ነው የተረዳሁት ኦኬ መጨረሻ ላይ መረጣለሁ ብለሽ አስበሽ ነበር አላሰብኩም ልጁ ላንቺ አትራክቲቭ ነው
ሰብስክራይብ ቱ ሹፍ ቲቪ። Thank you so much አፎሪ። ቴንክ ዩ። ኤልሳ እባላለሁ 20 ዓመቴ ነው። የዛሬው የእድሜው ጉዳይ እናየዋለን። በዝናት እሺ ካሰር 4.5 ዋይ ደግሞ ራስሽ እንዴት ነው የምታይ? አንደኛ እኔ ረጅም ሰው ነው የምወደው፣ ሁለተኛ ደግሞ አምባገነንነት የሚታይበት አይነት ሰው ነው። ቆይ ረጅም ሰው ማለት ነው ስንት ነው? 6 to 5 መሰለኛል። አንቺ ስንት ነሽ? በጣም ኩሾርት ነሽ አንቺ። ከሱ በላይ የረዘመ ከሆነ ወንድ የምትፈልጊው እንዲህ ነው የምታየው። ቢያንስ የሚመጣጠልሽ አይችልም። ያንቺን አጭርነት የሚያጎላ ወንድ ነው እንዲህ የምትፈልጊው። አንቺ እኮ አጭር ወንድ ሲሆን እኮ በጣም አጭር መሆንሽን ያጎላብሻል። ይሄን አታውቂም? I don't understand. Okay. እና ደግሞ it's not my type እንደዚህ አይነት ሰው። ኦኬ ዛሬ የሰማሽው አስ የኛ ቢሊየነር ፈላጊዋ ዲግ የሚደረግ ነገር የለም። it's the best part. በጣም ተመችቶኛል። እሷ እኮ ፒክ አደረጋት። ግን how was the experience? ቆንጆ ነበር። ደስ ይላል። ኦኬ እሺ ሄዳ ሹፍ ቲቪን ሰብስክራይብ አድርጎ it's the best. Thank you so much. Okay. እሺ Thank you very much. ሆዶ ቢታንያ እባላለሁ 21 ዓመቴ ነው። ተማሪ ነኝ። 21 ዓመት ተወደደው huge lovers ቅድም ጠይቀሽ ነበር መሰለኝ። ያ ትወዳለህ? ድመት ካልወደደ ቤክ ዲደር ለምን? እንዴት ነው ሰው ድመት የሚጠላው? how unless he's possessed yeah really የሚባል ነገር አለ? totally ድመት የሚፈራ የተያዘ ነው ይባላል። ቹዝ እየመረጣችሁ ደቁ። ድመት የሚወድ ለወደቁ ካልወደደ ባክ ኦፍ። አንቺ ልጅ እርግጠኛ ነኝ ቲክታክ ላይ መተሽ ማለት ነው ጊፍት ስጡኝ አንድ አበባ አንድ ጋለሪ ምት በጣም የደሃ ቤተሰብ ልጅ ነሽ። በጣም እንዴት ታስታውቂያለሽ ከነገርሽ ያለው ይሄ ግሬስ ያለው ላይፍ የሚኖር ሰው ማለት ነው በዚህ ደረጃ ውርድ ያለው ወሬ አያወራ። የምር ያለሽ ካለው ቤተሰብ አልመጣሽ ለምን ይዋሻል? እንዳለው አይነት ቤተሰብ በቃ እንደዛ አይነት ቤተሰብ ኮንሽ እኮ እስቲ ሚሊዮነር የሆነ ወንድ አያስፈልግሽም። ኤኒዌይ ቴክ ኬር ማድረግ ይችላል ቤተሰብ ማለት ነው። የራሱ የሆነ ነገር ያደርግልሻል ማለት ነው። አንቺ ግን ቴክ ኬር የሚያደርግ ቤተሰብ ሳይኖርሽ የመጣሽበት በጣም ውርድ ካለ ቤተሰብ ሆኖ በጣም ግሬስ ያለው በጣም ሚሊዮነር የሆነ ወንድ መፈለግ ክራሽ ያደርጋል። እውነት ለመናገር አይ ዶንት ኖ የዚህ ዘመን ሴቶች እግዚአብሔር ይሁናችሁ ወንዶች እንጂ age gap is just a number. Age is just a number. ታናሽ ቤት ታረጊ? Oh hell no. Dips ma ambul ፍስኩ. Did you just say it was a number? ለታላቅ ነው ለታናሽ አይደለም። እሺ እስከ ላይክ ምን ያክል ታላቅሽ ቢሆን ማተር አያደርግም። ሹገር ዳዲ ነው የምትፈልገው? እስከ 10 ዓመት ነው። 10 ዓመት ዲፍረንስ ድረስ ኖርማል። ቢታንያ ሸናፊ ይባላል። ሰብስክራይብ ሹፍ ቲቪ። ቃልኪዳን ብርሃኑ እባላለሁ። ተማሪ ነኝ። ዛሬ ሪጀክት ትደራረጉ የሆነ ሲን ነበረ። ምንድነው አፕል ያደረገው? መጀመሪያ ላይ ቤት አላጸዳም ምናምን ሲለኝ ተናደድኩና የማይሆን ነገር አልኩት መሰለኝ። እግርሽ ያላል ምናምን ስለው ከላይ ወፈርክ ከታች ቀጠን ከላይ ወፈርክ ምናምን ስለው ትንሽ ነካውት ሞራሉ። አውቀሽ ነው እንደዛ ያልሽ? ለምን? ስለሆነ ነው። እግሩን አላየሁም። obviously skip አድርጓል። Okay, what do you think of him? I mean አሁን እዛ ውጪ ስናወራ he's kind of cool ግን እዚህ ጋር በጣም አናዶኝ ነበረ። በቴስታው ነው የሃውስ ምናምን ስራው ለሴቶች ነው ሲል እኔ እንደዛ አላምንም። I mean በቃ everybody እኩል መስራት አለበት ነው ማለት። ለምሳሌ ቅድም ዴት የሚያደርገኝ ሰው ምን ያክል ነው? እኔ ሚሊዮን ያልኩት ሚሊዮን at least a million በካሻስ I mean ሚሊዮን ስል like ሙሉ ሚሊዮን እኮ ለኔ ሲጠኝ አይደለም ስጠይቀው ይሄን ግዛልኝ ስለው አይሸማቀቅም። ገዛ ይገዛልኛል። ግን if you don't ይገዛልኝ ተይ እንጂ እኮ ሸጦ ሊገዛልኝ ነው። ዴት ሲያወጣ ዱንካልን ሰብር ነው ላይክ እሱ እኮ ሪል ላቭ ማለት ላንቺ ብሎ መስዋዕት ሆኖ የሚያደርግ ያልካለው ከሰራችሁ እሱ ያስፈልጋል። አንቺ ሚሊዮንስ ያስፈልግሻል ማለት እኔ ሚሊዮን ቢኖረኝም አልሰጠውም አላወጣም የለኝም ነው። አይ ሴት ወንዶች ይሄ በጣም ትምህርት ነው። የምሬ ነው የምላችሁ። ሴት ልጅ ካላት አትሰጥም። ወንድ ልጅ ግን ሚሊዮነር ሲሆን ነው ሴት የሚያስበው። ሚሊዮነር ስትሆን እንዴት ሴት ታስባለህ? ምን ያደርግልሃል? ልቦጠብጠ ልትወስድብህ እንዴ? እኔ ቴክ ኬር ለማድረግ እኔ ከጋበዝኩኝ በጣም ብዙ ገንዘብ እንዳወጣው ነው ማስበው። ለሴት ልጅ ይቅርታ አድርጎልኝ እግዚአብሔር ለሷ ቴክ ኬር ለማድረግ ምናምን እንዲህ ላደርጋት ምናምን እና እኔ እድሜን ያሳለፍኩት ያንን ብር ሜክ ለማድረግ እኮ ቢያንስ 15 ከእድሜ ላይ እንዲህ
ግምስ አድርጌ ነው ያበረጀ ላይ ገባው። ያንን እድሜን ትመልሰዋለች እሷ እዚህ ጋር መታ የፈለገችውን ኤክስፔንድ የምታደርገው ለእሷ የፈለገችውን ኤክስፔንድ ከምታደርግ እኔ ራሴ በፈለግኩት መንገድ ኤክስፔንድ አደርጋለሁ። ክለብ ገብቼ እንደዚህ አልበትንም እንዴ የሚያስደስተኝ ቪዲዮ ቀርጬ እየቀረስኩ ማየው ሰንሱ ሲናያስ ያነሳ ዘፋኟ ላይ ፊቷ ላይ በተንኩባት እያልኩ አልሄድም እንዴ ዱባይ አልዝናና ታይላንድ አልሄድም እንዴ ጋይስ ባይ ዘ ዌይ ማለት ሚሊዮነር ካላችሁ ወንዶች I need to advise you guys go Thailand እራ ሆናችሁ ነው የምትመጡ እራ ሆናችሁ ታሻላችሁ ለአራት ለአምስት ሴት እግዚአብሔር በዛሬ ኮስቱ ትንሽ ነው። አሁን ይሄ አሜሪካ ኢሮፕ ላይ ሆነ ከምትዝናኑ ታይላንድ ላይ ስትናሰና በታይላንድ ብር ስለምትዝናና በጣም አሁን $1000 ይዘህ ኪድክ እረሃ ሆነ ነው የምትመጣው 15 ቀን እረሃ ተዝራንተ ታሽተ በታይላንድ ሴቶች በደንብ ተደርገ ምናምን ኩሊ ስታርት ማለት ነው ኩሊ ስታርት ተደረገ። ከዛ በኋላ ትመጣና ደግሞ ሪላክስ ከዛ አሁንም ገንዘብ ሲኖር ትራቭል ማድረግ ደግሞ ፓሪስ ምናምን አትሄድም። ለምንድን ነው ሴት ላይ ኤክስፔንድ የምትናደርገው ገንዘብ ግን ቆይ አንድ ነገር ያልገባ ለምንድን ነው የምናደርገው ዋይ ግዴታ ነው እንዴ ገላ ነገር ያን ነገር እናገኛለን ብዬ እኔ በሚሊዮን ለሴት ልጅ ላወጣ ስሜታዊ እያደረጉ ይሄ አንቺ 18 እንትን ቪዲዮ what do you think ስለ ኤጅ ጋፓችሁ? I mean ኤጅ ጋፕ እኔ ጋር it doesn't matter ታናሽ ካልሆነ it's okay with me በታች ቢሆንስ? ጭራሽ በፍጹም ጭራሽ ሬት አድርጊው ብልሽ ከስንት ሬት መጀመሪያ ፊዚካሊ ከዛ ፐርሰናሊቲ እሱ physically I'm going to give him a 5 personality I'm ሳወራው ደስ ስለሚል I'm going to give him an 8 ቀድም ቢሆንስ? ቀድም 0 ኔጌቲቭ አንቺ አይ ፒስ መፍጠራችሁ ተንቦላቀቅሽ ያው እንሸኙኝ ነው አይ ኖ ይገባኛል። አቴንሽን ለመውሰድ ነው ያው ዩቲዩብ ቻናል ስለሆነ ምናምን ነገር የሆነ ዊርድ የሆነ ነገር ጋር ህዝቡ አቴንሽን ይወስደውና እንፈምሳለን አይነትም ቫይብ አላቻት አይ ቲንክ ይመስለኛል እንጂ በዚህ ደረጃ እንደዚህ መሞላቀቅ እንደዚህ ተረጋጋው መሰለኝ። አንቺ ድሬዳዋ ልጅ ኮካ ሰፈር ኦኬ ኢንትረስቲንግ yeah that's it I get it we did not actually think of yeah መጀመሪያ ድሬዳዋ ሄዶ ያውቃል ምናምን ሲል አዎ ሄጃለሁ ምናምን ያልኩት ግን you're originally from there yeah okay የአዲስ አበባ ልጅ ዴታ አርገሽ ታውቂያለሽ? እንዴ የድሬዳዋ ልጅ የድሬዳዋ ልጅ ዴታ አርገ ያውቃለሁ። አበባ ቸኮሌት አይደለም እዛ ሙሸበክ ነው ሙሸበክ ነው። እዚህ ደግሞ የሆነ የሞት አበባ ሰጥቶኛል። የሞት አበባ ላይ ብዙ ቀን ቆይቷል መሰለኝ አበባ ረንቀት እኔ ተጨንቁ ይሆናል የገዛው ይላሉ። ያው እንደዚህ መተፋፈር ምናምን የለም በቃ የመጣልህን ነው የምትሰጠው እና ያ ደስ ይላል። ፕሪፈር የምታረጊው የአዲስ አበባ ልጅ ነው ወይስ የድሬዳዋ ልጅ? የድሬዳዋ ልጅ የሀገርሽን ልጅ የታባቱ ቃል ኪዳን ብርሃኑ ሰብስክራይብ ቱ ሹፍ ቲቪ መልካም ሽኝት ይሁንልሽ። ሰላም ግቡ። በዚህና በሌሎች መሰል የመዝናኛ ፕሮግራሞች ኦኬ በቃ እሺ let's go ጋይስ ቪዲዮቹን ያያችሁት ይመስላል። ሪአክት አድርገናል። የራሴን ኦፕሌንም ተናግሬዋለሁ። አይ ቲንክ ረዘም ያለ ቪዲዮ ነው። ዎቺንግ አወሬንም ለማሟላት ብዬ ነው ባይዘው እንደዚህ በጣም ረጅም ቪዲዮችን የምሰራው እንጂ ከ10 ከ15 ደቂቃ በኋላ ቪዲዮ አሪፍ እንዲሆን ከዛ በላይ ባይሆን ጥሩ ግን እኔ ግን ዎቺንግ አወርም ሰብስክራይብም ስለሌለኝ ለዛ ነው ረዘም ያለ። አይ ቲንክ ታግሳችሁ ቪዲዮን ታያላችሁ ብዬ ተስፋ አደርጋለሁ። በተረፈ የራሴን ኦፕሌን ነው ምንም እንትን የለው ሪአክት ሳደርግበት እንደዚህ አይነት በጣም ብዙ ቪዲዮዎች አሉ ሪአክት የሚደረግባቸው። እስቲ እያመጣው እየከፈትኩኝ የልጆቹን ሀሳብ እየሰማሁ እኔም ሪአክት አደርግበታለሁ። ስለዚህ ፕሊዝ ዩቲዩብ ሰብስክራይብ አድርጉት በእናታችሁ በቃ ስለለምናችሁ 1000 አስገቡኝ። 1000 ከገባሁኝ በኋላ ከዚህ ወዲያ እዳውም ገብሱ ምን የሆነ በቃ ዩቲዩባችሁ ላይ ሲመጣ ማለት ፔጃችሁ ላይ ሲመጣ ስታዩት ዩቲዩቤን ማለት ስታዩት ፕሊዝ ቪዲዮን ከፍታችሁ ማየት ብቻ ሳይሆን ሰብስክራይብ ማድረጋችሁ ውጡ በእናታችሁ ስለለምናችሁ 1000 ብቻ ያስፈልገኛል። ለማንኛውም ዩቲዩብ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮዎች ደግሞ እንዲሁ በሪአክት ቪዲዮዎች እመጣለሁ። ወደፊት ደግሞ ብሎጎች ይኖሩኛል ምናምን። ይሄ ቻናል በጣም ብዙ ነገር ሊሰራ ያስባል። ትንሽ ሰብስክራይብ ነው የሚፈልገው። ስለዚህ ፕሊዝ ሰብስክራይብ አድርጉኝ።
በሌላ ቪዲዮ ተመልሼ እመጣለሁ። ይመቻችሁ።